ብስራት ስፖርት ብስራት FM 101.1 ከመንሱር አብዱልቀኒ ጋር በመተባበር ብስራት ስፖርት የዕለተ ዓርብ የብስራት ስፖርት ፕሮግራማችን ተጀምሯል። እንደምናረፈዳችሁ ክቡራትና ክቡራን አድማጮቻችን በተወዳጁ ብስራት FM 101.1 ብስራት ስፖርት እስከ 5 ሰዓት ድረስ ቆይታውን ከናንተ ጋር ያደርጋል። በቴክኒኩ ህይወት አሰፋለች። የብስራት ስፖርት ዋና አዘጋጅ መንሱር አብዱልቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ፣ አጋሮቻችን ደግሞ ከምግብ በፊትም ሆነ በኋላ የሚመርጡት በአጋጣሚ ሳይሆን በምርጫ የሚጠጡት ሁሌም ከቤቱ የማይለይ የጤንነቱ አጋር ሲጠሩትም ሆነ ሲጠጡት ደስ የሚል ነው። ፍቅር ውሃ፣ ፍቅር ለተጠማ ለሚጠጣ ሁሉ የተስማማ። ፍቅር ውሃን ሲጠጡ ድርጅቱ 2 ሳንቲም ለበጎ ተግባር ያውላልና ፍቅር ውሃን እየጠጡ የመልካም ዓላማው ተሳታፊ ይሁኑ ብሎታል። ፍቅር ውሃ በሽልማት ሊያንበሸብሹ የተዘጋጀው ወጋገን ባንክ የሽልማት መርሃ ግብሩን እስከ የካቲት 3 ያራዘመ መሆኑን ለክቡራን ደንበኞቹ በአክብሮት ይገልጻል። እርሶ ብቻ ከወዳጅ ዘመዶ ከውጭ ሀገር የሚላክሎትን ገንዘብ ከወጋገን በመቀበልና የውጭ ሀገር ገንዘብ በመመንዘር የሽልማት ዕጣ ቁጥሩን ያዙ። የሞባይል ካርድ ስጦታውን የሚወስዱ ወጋገን ባንክ የብልጽግናው አጋር። በአንድ የስልክ ጥሪ ብቻ ያሰቡበት ቦታ የሚያደርሰው ስራውን አከናውነው የፈለጉት ቦታ የሚመልሰው ራይድ ትራንስፖርት አለሎ። 8294 ላይ ብቻ ይደውሉ። 24 ሰዓት የትራንስፖርት አገልግሎት ያገኛሉ። ደውለው እንደጠሩ ተሳፍረው ይሄዳሉ። ኪሶ ሳይጎዳ በደስታ ይከፍላሉ። ራይድ በምቾት የሚወስድ። ዛሬ ዋና መዋኘት ፈልጋለሁ ብለው ቀጠሮ ከያዙ ወደ እምቢልታ ሆቴል በቀጥታ ይጓዙ። አሊያም ደግሞ ዛሬ ፊልም ማየት ነው ፕሮግራሜ ነው ካሉ እምቢልታ ሲኒማን ቀዳሚ ምርጫ ያደርጋሉ። ዛሬ በ8 ሰዓት ፍቅር የታለሽ፣ በ10 ሰዓት እነገሌ፣ በ12 ሰዓት የረዲ በረካ እጅ ወደ ላይ ሳታይር ኮሜዲ ቲያትር ይታያል። ምሽት በ2 ሰዓት ደግሞ ባለተራ በእምቢልታ ሲኒማ የሚታዩ ቲያትርና ፊልሞች ናቸው። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት በአዲስ መልክ የጀመረው የሻማና ጧፍ መስራት ስራ በአዳዲስ ማሽኖች በተለየ ሁኔታ እየተሰራ ነው። በ40 ሺህ ብር መነሻ ካፒታል በወር ከ15000 እስከ 20 ሺህ ብር የተጣራ ትርፍ ያስገኛል። ሌላው ደግሞ እርሳስ የማምረት ቢዝነስ ጀምሮታል። በወር እስከ 35 ሺህ ብር ትርፍ ያስገኛልና በተጨማሪም የወዳደቁ ጀሪካኖችን በመፍጨት የሚሰራ ቢዝነስ ነው። በዚህም ስራ በወር 32000 እስከ 36000 ብር ትርፍ ይገኝበታል እያሉ ነው። እንዲሁም ቾክ የማምረት ቢዝነስ በወር ከ15000 እስከ 20000 ብር ትርፍ የሚያስገኝ መሆኑ ይሰማርቦት እያሉት ነው። እንዲሁም እይታ ሻማን ለገበያ አቅርቦታል። አዲስ እይታ በየትኛውም የመሸጫ መደብር ቢሄዱ እይታ ሻማ ቢሉ ያገኙታል። በቴሌግራም በትዊተር እንዲሁም በፌስቡክ ገጻቸው ላይ አዲስ እይታ ብላችሁ ብትገቡ ደግሞ በጣም በርካታ የቢዝነስ አማራጮች ያቀርቡላችኋል። ለበለጠ መረጃ 0978 21 21 21 ላይ ደውሉ። አዲስ እይታን ታገኛላችሁ። በከተማችን ዘመናዊና ደረጃውን የጠበቀ አዲስ ሆቴል ተከፍቷል። ኤልጌል ሆቴልና ስፓ ጥራት ያላቸው 52 ክፍሎችን ይዟል። በየክፍሎቹ IPTV ሲስተም ያስጠቅማል። ይህም በአይፒ ራውተር ከማንም ጋር የማይጋሩት የራሱ ብሮድባንድ ኮኔክሽን ያገኛሉ። በክፍሉ ቴሌቪዥን ደግሞ ኢንተርኔት ማሰስ ዩቲዩብ መጠቀም ይችላሉ። በዚያው ምግብና መጠጥ ያዛሉ። የክፍያ ሂሳብ ይጠይቃሉ። እንዲሁም ዘመናዊ የስብሰባ አዳራሽ የሚያስፈልገውን ሁሉ ያሟላ እስከ 200 ሰዎች የሚያዝ የሚችል ኮንፈረንስ ሆል አለው። ኤልጌል ሆቴልና ስፓ አዳራሹ ለሰርግ ለልደትና ለተለያዩ ዝግጅቶች በኩራት ይመርጡታል። 24 ሰዓት የባርና ሬስቶራንት አገልግሎት አለው። በተጨማሪም ምቹ የሳውና ባዝና ስቲም ባዝ አገልግሎት አለው። ሰፊና ዘመናዊ ጂምናዚየም አካቷል። በመስኩ በታወቁ ባለሙያዎች ቴኳንዶም ይሰጥበታል። በቅርቡ የመዋኛ ገንዳ፣ የውጭ ጂምናዚየምና ሰፊ የጋርደን አገልግሎት ይጀምራል። እንዲሁም ከስታንዳርድ እስከ ስዊት ክፍሎች ለሚጠቀሙ እንግዶቻችን የኤርፖርት ሻትልን ጨምሮ ለ3 ወራት ብቻ የሚቆይ የማስተዋወቂያ ዋጋ ወጥቷል። ቅናሹ ሳውናና ስቲም እንዲሁም ጂምናዚየምን ያካተተ ነው። ለበለጠ መረጃ 0953 39 39 39 ወይንም 0953 86 86 86 ላይ ይደውሉ። እባክዎ ይጎብኙት። ከዛ ደግመው ደጋግመው ይመጡበታል። ሰፊ የመኪና ማቆሚያ ስላለው
እንዳያስቡ። አድራሻውን ከብስራተ ገብርኤል ወደ ጀሞ በሚወስደው መንገድ ቆሬ አደባባይ ከመድረሰው በፊት ያገኙታል። የተለየ ምቹና ከፍ ያለ ጥራት ያለው ሆቴል ኤልጌል ሆቴልና ስፓ ነው። የብስራት ስፖርት አጋሮቻችን ሁሉንም ከልብ እናመሰግናለን። እስከ 5 ሰዓት ድረስ አብረውን ይቆያሉ። መንሱር እንዴት ነህ? ተናልፈሽ ሁሉ ሰላም ነው? ሁሉም ሰላም ነው። እንደምናረፈዳችሁ አድማጮቻችን የዛሬን አርብ ብስራት ስፖርት ሙሉውን የሰጠነው ለጣሊያን ሴሪአ ነው። በ2019-20 የውድድር ዘመን 19ኛ ሳምንት ድረስ የ19 ጨዋታዎች ከአንዳንዶቹ በስተቀር ያደረገው ሴሪአው አሁን ለ20ኛ ሳምንት የሳምንቱ መጨረሻን መርሃ ግብሮች እየጠበቀ ይገኛል። ዩቬ በ48 ነጥብ፣ ኢንተር በ46፣ ላትሲዮ ደግሞ በ42 ነጥብ አንደኛ፣ ሁለተኛና ሶስተኛ ሆነው ተደርድረውበታል። ምንም እንኳን ላትሲዮ አንድ ጨዋታ ቀሪ ቢኖረው የዛሬ ፕሮግራማችን በሴሪያው ላይ የሶስቱ ፈረሶች ሽቅድምድም በሚል ትኩረት ያደርጋል። የላዚዮን አስደናቂ የማይዋዥቅ ሰሞነኛ ብቃትን በጥቂቱ እናያለን። እንዲሁም ስለ ቺሮ ኢሞቢሌ ትንሽ እናወራለን። ግን አንድ ሰፋ ያለ ትኩረት ይኖረናል ከዚሁ ከሴሪያ ሳንወጣ። ይህ ትኩረት በኢንተር ሚላኑ አሰልጣኝ አንቶኒዮ ኮንቴ ላይ ነው። ነገ ወደ ሌቼ ተጉዞ ይጫወታል። ሌቼ ከኢንተር ሚላን ትልቅ ጨዋታ አይደለም። 17ኛ ደረጃ ላይ ነው የሚገኘው። እሺ ግን ይሄ ጨዋታ ደረጃውን ተውት። ለኢንተር ግን እያንዳንዱ ጨዋታውን እንደ ፍጻሜ ነው የሚታየው። ደረጃውን ተውትና የአንቶኒዮ ኮንቴ ቡድን ወደ ሌቼ ሄዶ ሲጫወት መመልከት ግን መላው ጣሊያን የሚያነጋግር የበስተጀርባ ታሪክ አለው። ታሪኩን ወደ በኋላ ጀምርላችኋለሁ። ግን አንድ ነገር ብቻ ላስታውሳችሁ። አንቶኒዮ ኮንቴ የሌቼ ተወላጅ ነው። በዛ ከተማ ተወልዶ ከዛ ወጥቶ ታላቅ ተጫዋች፣ ታላቅ አሰልጣኝ፣ የብሔራዊ ቡድን አሰልጣኝ ሆኖ በጣሊያንም በእንግሊዝም ክብሮችን የሰበሰበ አሁንም በትልቅ አሰልጣኝነት ኢንተር ሚላንን ለዋንጫ ተፎካካሪነት እያበቃ የሚገኘው የዛ ሀገር ልጅ ለምንድን ነው ግን በሌቼ ነዋሪዎች የማይወደድ? እንዲያውም ሊኮሩበት ይገባል አይደል? በኦገስት 2008 ላይ የተፈጠረ አንድ ነገር ላንሳላችሁ። የቀድሞ የቡድን ጓደኞቹን አሰባሰበና ኮንቴ በሌቼ አቅራቢያ እዛው በትውልድ ከተማው አካባቢ አንድ የወዳጅነት ጨዋታ አዘጋጀ። አንድ ዘመዱ እዚህ አፍሪካ ናሚቢያ ውስጥ ሕይወቱ አልፎ ነበርና ለዛ ዘመዱ ማስታወሻ እንዲሆንለት ብሎ ነው ጨዋታውን ያዘጋጀው። ዘመድ አዝማድ ተሰባሰበ። ባለቤቱም ሴት ልጁም መጣች። ይሄ ለእንግዲህ የነጥብ ጨዋታ አይደለም፣ የማስታወሻ ጨዋታ ስለሆነ በሱ ዙሪያ ያሉ ሁሉም የመጫወቻው ስቴዲየም ጨዋታው የተዘጋጀበት ስቴዲየም ላይ ተገኙ። የቀድሞ ተጫዋቾችን ከሱ ጋር የተጫወቱ እዛው ጨዋታ ላይ ለመጫወት ፈቃደኝነታቸውን አሳይተው መጥተው ጨዋታው ልታየው የሚገባ ግን የማስታወሻ ጨዋታ ነበር። የጨዋታው መጀመሪያ ሲቃረብ በድንገት 3 መኪኖች መጡ። 3 መኪኖች መጡና ሲመጡ ታይተዋል። የሆኑ ሰዎች ወረዱ፣ ወደ 12 የሚጠጉ ሲወርዱ ታዲያ ባዶ እጃቸውን አይደሉ። ሰንሰለት ይዘዋል፣ የብረት ዱላ ይዘዋል፣ ሽመል ይዘዋል። በጣም ይጮሃሉ። እነዚህ የሌቼ እግር ኳስ ክለብ አልትራስ ወይም ደግሞ ጽንፈኛ ደጋፊዎች መካከል የሚጠቀሱት ናቸው። 12 ሆነው መጡና ጨዋታው እየተደረገ ሳለ ኮንቴ ላይ የስድብ ናዳ ያወርዱ ጀመር። ያላግጡበታል፣ ይሰድቡታል። እሱ ዝም አላቸው። በኋላ ጨዋታው ልክ ሲጠናቀቅ ሮጠው ወደዛ ገቡ፣ ወደ አሰልጣኙ ሄዱ። አሰልጣኙ ደግሞ በዛ ሰዓት ላይ ጨዋታው ተጠናቋል፣ እሱ ያዘጋጀው ጨዋታ ነው። ሌሎቹ በሱ ዙሪያ ያሉ ሰዎች ግን መጡና ገላገሏቸው። ብዙ ብቻ ቡጢም ተሰናዝረዋል፣ ረብሻ ተነሳ። ከዛ በኋላ ሌሎች ብቻ ኮንቴን ስለተከላከሉ
እነዚህ 12 የሌቼ ደጋፊዎች ከነሰንሰለታቸው ከነብረት ዱላቸው ወደ መኪናቸው እየሮጠው ተመልሰው በመኪናቸው ፈረጠጡ ማለት ነው። ወደ መጡበት ተመለሱ። ለምንድን ነው ግን ይሄ ሆነው? እንደዚህ የሚጠላበት ከተማ እርሱ የተወለደበት ከተማ ነው። የነገው ጨዋታ ታዲያ ኢንተርን ይዞ አንቶኒዮ ኮንቴ ወደ ሌቼ ነው ሄደው። ጥሩ አቀባበል አይጠብቀው። ብስራት ስፖርት ዛሬ ምክንያቱም ዝርዝሩን ይነግራችኋልና ነገ ይሄንን ጨዋታ ይሄን ነገር ከሰማችሁ በኋላ እንደምትከታተሉት አልጠራጠርም። ብዙ ታሪክ ያለው የቀድሞ የቼልሲ አሰልጣኝ በዩቬ ክብሮችን ያገኘው በተጫዋችነትም እንደዚሁ ትልቅ ቦታ የሚሰጠው አንቶኒዮ ኮንቴ የነገው መርሃ ግብር የሚወደው አይመስልኝም። ግን የግድ ነው። የኢንተር ሚላን አሰልጣኝ ነውና ኢንተርን ይዞ ወደ ደቡብ ጣሊያን መሄድ አለበት። እነዚህን ሁሉ ዘርዝረን እንግዲህ እየተወያየን እያወራንባቸው እስከ 5 ሰዓት ድረስ እንቆያለን። ውድ አድማጮቻችን ለእናንተም ተሳተፉበት ዘንድ ካለፉት ዓመታት ይልቅ ብርቱ ፉክክር እየታየበት ባለው ሴሪያ የዘንድሮ ስኩዴቶ የማን ይሆናል ብላችሁ ታስባላችሁ ብለን ጠይቀናችኋል። የዩቬ፣ የኢንተር ወይስ የላዚዮ? አሁን ሶስቱ ናቸው እንግዲህ እየተፎካከሩ ያሉት። አራተኛ ያለው አታላንታ 35 ነጥብ ነው ያለው። ለጊዜው አንድ ጨዋታ ከቀረው ላዚዮ በ7 ነጥብ አንሶ ነው የሚገኘውና ለጊዜው ስትመለከተው እንግዲህ አሁን ሴሪያው ግማሽ ሰዓት ላይ በደረሰበት ጥፋቱ ላይ በደረሰበት በዚህ ሰዓት ሶስቱ ናቸው እንግዲህ ተያይዘው እየቀጠሉ የሚገኙትና የሶስት ፈረሶች እሽቅድምድም የሚለው ነገር ያዋጣል። ምንም እንኳን ገና ሌላ 19 ሳምንት ቢቀርም ሴሪያ የቀድሞ ቦታውን ለመመለስ በማንሰራራት ላይ ነው አሁን የሚገኘው። በዘንድሮ አቅሙ ብንለካው ለርሶ የጣሊያን ሊግ በአውሮፓ በስንተኛ ደረጃ ላይ ይቀመጣል ብለን ለአድማጮቻችን ጠይቀናል። ብዙዎች የእንግሊዝ ፕሪሚየር ሊግን ይመርጣሉ። ይሄ ምንም አያውቃል። ግን የስፔን ላሊጋ፣ የጣሊያን ሴሪያ እና የጀርመን ቡንደስሊጋ አልፎ አልፎም የፈረንሳይ ሊግ ተከታታይ አላቸው። አንዳንዶቹ የጀርመን ቡንደስሊጋን የሚያስቀድሙ አሉ። ከእንግሊዝ ቀጠል ካልክ ደግሞ የስፔን ላሊጋ በባርሴሎና በሪያል ማድሪድ ምክንያት ብዙ ተከታታይ አለው። አንዳንዶች እንዲያውም አይ የስፔን ላሊጋ ይበልጣል ብለው ላሊጋውን ያስቀድማሉ። አሁን ግን ሴሪያ በዚህ ደረጃ የሚፎካከርበትን ቦታ እየያዘ ነው። በተለይ ከክሪስቲያኖ ሮናልዶ ዝውውር በኋላ ብዙ ነገሮች እየተቀየሩ ነው። ተመልከት እስቲ አሁን በዚህ በጃንዋሪ ዝውውር መስኮት እንኳን ወደ ጣሊያን የሚሄዱትን ተጫዋቾች ኢንተርና አንቶኒዮ ኮንቴማ ከእንግሊዝ ፕሪሚየር ሊግ ተጫዋቾችን የማምጣት ግዴታ ያለባቸው ይመስላል። ኤርሚያስ አሽኔ ምን አለ መሰል ከኛ ጋር እግር ኳስን በሬዲዮ ተመልከቱ ባልደረባችን የማንቸስተር ዩናይትድ ደጋፊ ነው። እኔ ማንቸስተር ነገር ይበቃኝ አለ። አሽሊ ያንግን አለቅም እያሉ ሲከራከሩ ነው። አሽሊ ያንግ ወደ ኢንተር ሚላን መግባት ይፈልጋል። ያንግ አሁን እንኳን መስማማቱንና በቃ ዝውውሩ ሊጠናቀቅ መቃረቡ እየተዘገበ ነው የሚገኘው። ግን አሽሊ ያንግ 1.3 ሚሊዮን ፓውንድ ነው ሊሸጠው የተስማማው ማንቸስተር ዩናይትድ ይላሉ ጋዜጦች፣ የአውሮፓ ጋዜጦች። እና አሽሊ ያንግን የሚለማመጥ ከሆነ ዩናይትድ አለ በቃ የኔ ቡድን የቀድሞ ደረጃው ላይ እንደማይገኝ የበለጠ ማሳያ ነው አለ። ለነዚህ ጥያቄዎች አድማጮቻችን የላኩልንን ሐሳቦች ሲላምዱ ሐምዱ አባስ ከኮልፌ ሜዳ ሴሪያው ከሌላ ጊዜ ፉክክሩ ብርቱ ቢሆንም ከዩቬ ግን የሚያልፍ አይመስለኝም። ላለፉት ተከታታይ ዓመታት የግሉ እንዳደረገው ሁሉ ዘንድሮም ያለው የቡድኑ ስብስብ ከሊጉ ካሉት ሁሉ የተሻለው ያደርገዋል። ስለዚህ አሸናፊው እሱ መሆኑ ጁቬንቱስ መሆኑ አይቀርም ይላል። ለሌላው ጥያቄ ግን መልሱ አንደኛ እንግሊዝ ፕሪሚየር ሊግ ይላል፣ ሁለተኛ የስፔን ላሊጋ፣ ሶስተኛ ሴሪያ፣ አምስተኛ የጀርመን ቡንደስሊጋ፣ ስድስተኛ ፈረንሳይ ሊግ ይላል። አራተኛው ወዴት እንደወሰደው ግን አላውቅም። ለኔ እንደዚህ ነው በደረጃ ማስቀምጣቸው ይልና ድል ለለንደኑ ኩራት ቼልሲ ብሏል። ዘሎት ይሆናል። አዎ እሺ ሶኖ አበሻ ይላል አሼ ከሚላኖ ብሎ የጻፈልን አድማጫችን እንዲያውም የላጋዜታ ዴሎ ስፖርትን የፊት ገጽ አያይዞ ነው የላከልን ቀደም ሲል ያልኩትን ወደ ጣሊያን ሴሪያ የሚዘዋወሩ ተጫዋቾችን የሚመለከት ጣሊያንኛ ባልችልም ግን ምስሉን ስመለከተው ስለ ዝውውር የሚያወራ ይመስለኛል። የጋዜጣ ዴሎ ስፖርት ፊት ገጽን አያይዞ ነው የላከልን። እንደዚህ አለን። ሰላም ብስራቶች፣ የዘንድሮ የጣሊያን ሴሪያ የአንቶኒዮ ኮንቴ ወደ ኢንተር መምጣት፣ የሲሞኔ ኢንዛጊ ላዚዮ ላይ ጥሩ አቋም
የሲሞኔ ኢንዛጊ ላዚዮ ጥሩ አቋም ላይ መገኘቱ፣ የፓውሎ ፎንሴካ ሮማ መልካም የሚባል አቋም ላይ መድረሱ፣ አስገራሚው የጃምፔሮ ጋስፓሪኒ አታላንታ ከናፖሊ መፍረክረክ በስተቀር ጥሩ ፉክክር እያሳዩን ይገኛሉ። ዩቬ ካለው ጥልቅ የቡድን ስብስብ የዘንድሮ ሴሪያ በተከታታይ ለ9ኛ ጊዜ ይወስዳል ብዬ አምናለሁ። የጣሊያን ሴሪያ በአውሮፓ ካሉ ታላላቅ ሊጎች በአራተኛ ደረጃ ላይ ነው የምመድበው። 1 እንግሊዝ፣ 2 ስፔን፣ 3 ታዴስኮ ብሏል። እንደው ኢንግሌሴ እስፓኛ ታዴስኮ ኢታሊያ ብሎ ነው የጻፈው። ሴሪያ ወደ ገናናነቱ ለመመለስ በእድሜ የገፉ ተጫዋቾችን ከማስፈረም እንደ ስፔንና እንግሊዝ ክለቦች ወጣትና ጥሩ ተጫዋቾችን ማስፈረም ከቻሉ ነው ይህንን ማሳካት የሚችሉት። ይህ ደግሞ የገንዘብ አቅም ይወስነዋል ብሎናል። ሙሐጅር ቃሲም ደግሞ ሰላምታ ያቀርብና የዘንድሮ ስኩዴቶ ይለያል። ለኔ ዘንድሮ ሴሪያው አንደኛ ነው። ፉክክሩ ጦፏል። እስከ መጨረሻው የሚጓዝም ይመስለኛል። የሲሞኔ ኢንዛጊ ላዚዮ ተለይቶብኛል። በኢሞቢሌ ምርጥ ብቃት ታግዞ ጥሩ ግስጋሴ ላይ ይገኛል። ዋንጫውን ቢያነሳው በጣም ውስጤ ነበር፣ ግን ካላቸው ዋንጫ የማሸነፍ ሜንታሊቲ እና ካላቸው የቡድን ጥልቀት አንፃር ዋንጫው ከዩቬ የሚያልፍ አይመስለኝም። አመሰግናለሁ ብሏል። የመጀመሪያ ነው ጽፍ ይላል ሙሐጅር። እናመሰግናለን። ኪያ አህመድ ከአዋሳ ደግሞ የዘንድሮ ስኩዴቶ ይሄ ቡድን ይወስደዋል ማለቱ በጣም ከባድ ነው። ምክንያቱም 3 እና 4 ቡድኖች በጣም ተጠጋግተው እየተፎካከሩ ነው ያሉት። በዚሁ ከቀጠሉ ሴሪያው ሊያልቅ 2 ወይም 3 ሳምንት ሲቀረው መገመት ይከብዳል እስኪቀረው ድረስ። ይህ ደግሞ የሴሪያውን ውበት እንደሚጨምር ምንም ጥያቄ የለውም። ለዚህም የጋስፓሪኒና የኮንቴ ሚና የላቀ ነው። ሴሪያ ትልቅ ለውጥ ውስጥ መሆኑን ማሳያ አንዱ በጨዋታ የሚቆጠሩት ጎሎች ብዛት መጨመሩ ነው። ይህ ደግሞ የጣሊያን ቡድኖች ከዚህ በፊት ከሚያሳዩት ባህሪ ፍጹም ተቃራኒ ነው ይለናል ኪያ አህመድ ከአዋሳ። አወቀ ማርቆስ ደግሞ ሮናልዶ ወደ ሴሪያ ከሄደ ጀምሮ ሴሪያውን እከታተላለሁ። ለኔ ከእንግሊዝ ሊግ ቀጥሎ ምርጡ ሊግ ነው። በየሳምንቱ አስደናቂ ጨዋታዎች ይደረጋሉ። በተለይ አሁን ዩቬና ኢንተር አንገት ለአንገት ተናንቀው ነው የሚገኙት። ከነሱ ቀጥሎ ያሉት ላሲዮ፣ ሮማ፣ አታላንታ ራሳቸው በጣም ምርጥ ናቸው። አቋማቸው ወርደው የሚገኙት ኤሲ ሚላንና ናፖሊም ራሳቸው ቀላል ግምት የሚሰጣቸው አይደሉም። በመጨረሻ ግን ልምዱን ተጠቅሞ ዩቬ ሴሪያውን ያነሳል ብዬ አስባለሁ ብሎናል አወቀ ማርቆስ። ዋልተ ንጉስ ዘገየ ይሄንን የመጨረሻ አስተያየት ላንብብ። የሴሪያ ውድድር ጥሩ ፉክክር እየታየበት ይገኛል። ምናልባትም እስከ መጨረሻው ሳምንት ሊጠበቅ ይችላል አሸናፊውን ለማወቅ። መጨረሻ ላይ ግን ዋንጫው ካላቸው ልምድና አንፃር ከተጫዋቾች በጥራትም በኩል ዩቬ ከፍ አድርጎ የሚያነሳው ይመስለኛል። ሴሪያ ዘንድሮ ካለው ፉክክር አንፃር በሁለተኛነት አስቀምጠዋለሁ። ምክንያቱም የዓለማችን ትልቁ ሊግ የእንግሊዝ ፕሪሚየር ሊግ ነው። የአንድ ፈረስ ግልቢያ ሆኗል። ፈረንሳይ እንደተለመደው ፓሪስ ሳን ጀርመን ብቻ ይመስላል። ትንሽ ጀርመን ቡንደስሊጋ ፉክክር የታየበትም ይመስላል። ስለዚህ ስፔን ላሊጋን በአንደኝነት አስቀምጬ የጣሊያን ሴሪያን በሁለተኝነት ጣሊያን ሴሪያን ሁለተኛ አስቀምጣለሁ ብሏል። መጀመሪያ ግን እንዲህ አልመሰለኝም ነበር አስተያየቱ። የስፔን ላሊጋን መጀመሪያ ያስቀምጥና የጣሊያን ሴሪያን ሁለተኛ ነው ያደረገው። ምክንያታችሁንም አብራችሁ ብትጽፉልን ጥሩ ነበር። ከፉክክሩ ብቻ ሳይሆን በዚህ ምክንያት ለምሳሌ ጣሊያን እግር ኳስና የስፔን እግር ኳስ የጨዋታ አቀራረቡ ይለያል። የተለያየ ጌም ቲዮሪ የሚጠቀሙ ክለቦች የሚገኙባቸው ሊጎች ናቸው። አሁን የእንግሊዝ እግር ኳስ ደግሞ አሉ የሚባሉ አሰልጣኞች ሁሉ ያሉበት ብዙ ታላላቅ ተጫዋቾች የተሰባሰቡበት ሀብታሙ ሊግ ነው። ጨዋታዎችን ለማሸነፍ የተለያዩ ስልቶችን የሚጠቀም ቢሆንም አሁን የእንግሊዝ ፉትቦል በጣም ተቀይሯል። ግን በጣሊያን ውስጥ ካለው ተመሳሳይ የታክቲክ አስተሳሰብ ወይ በስፔን ውስጥ ካለው ተመሳሳይ ከኳስ ቅብብል ላይ ከፖሴሽን ጋር የተያያዘ ሐሳብ ጋር ስታስተያየው የእንግሊዝ እግር ኳስ ይለያል፣ ለየት ያለ ነው እና ምናልባት የጣሊያን ፉትቦል የመከላከል ታክቲኩ ሊያስመርጠው ይችል ይሆናል ወይም ሌላ እንደ ተመልካቹ ነው። እንግዲህ ይሄንንም አብራችሁ አያይዛችሁ ብትልኩልን ጥሩ ነበር። ውድ አድማጮቻችን ከ176,000 በላይ ላይክ ባለው ፌስቡክ ገጻችን በኩል ነው እነዚህ መልእክቶች የሚደርሱን። እናንተም በዛ በኩል ላኩልን። እስከ ፕሮግራማችን ፍጻሜ ድረስ በኢንቦክስም ልትልኩልን ትችላላችሁ። ሌላ ከዚህ
ወጣ ያሉ ሌላ ሐሳብ ካላችሁ ከዚህ አሁን ካነሳናቸው ርዕሶችም ቢሆን በተለይ ስለዚህ ፕሮግራም ያላችሁን ሐሳብ መሻሻል ያለበት ነገር አለ የምትሉትን ከመናገር ወደ ኋላ አትበሉና መልእክቶቻችሁን በውስጥ በኢንቦክስ ልታደርጉልን ትችላላችሁ። በእነዚህ መወያያ ነጥቦች ላይ ግን ከቅዳሜ በስተቀር በመናስቀምጣቸው ላይ እናንተም እንድትወያዩና የበለጠ ደግሞ ምክንያታዊ ሐሳቦችን እንድታነሱ እናበረታታችኋለን። አድማጮቻችን እስከ 5 ሰዓት ድረስ አብረናችሁን ቆያለን። በቆይታችን አብራችሁን ስለምትሆኑ ደግሞ እጅግ በጣም ከልብ እናመሰግናለን። እንመለሳለን ካፍታ ቆይታ በኋላ። ይህ የ2019 ሞዴል ኪያ ዘመናዊ መኪና እድለኛውን እየጠበቀ ነው። ታዲያ እድለኛ ለመሆን የዕጣ ቁጥሩን ይዘዋል? ካልያዙ ፈጥነው የዚህ አጓጊ ሽልማት እጩ ይሁኑ። ምን ይሄ ብቻ! 5 የልብስ ማጠቢያ ማሽኖች፣ 50 ስማርት ሞባይል ስልኮችን ከሞባይል ካርድ ስጦታ ጋር አዘጋጅተን እንጠብቆታለን። ብዙዎች ወጋገን ባንክ ባዘጋጀው ከወጋገን ይቀበሉ ከወጋገን ይመንዝሩ በወጋገን ይሸለሙ መርሃ ግብር ከዘመድ ወዳጅ በዳብሽን፣ ዌስተርን ዩኒየን፣ መኒግራም፣ ሪያ፣ ኤክስፕረስ መኒና በሌሎችም የሐዋላ ድርጅቶች በኩል ከውጭ ሀገር የተላከላቸውን ገንዘብ ከወጋገን በመቀበልና የውጭ ሀገር ገንዘብ በባንካችን በመመንዘር የሽልማት ዕጣ ቁጥራቸውን ይዘዋል። እርሶም እስከ የካቲት 3 የሽልማት ዕጣ ቁጥሩን ያዙ። የሽልማት ቁጥሩ አገልግሎቱን ሲያገኙ በሞባይል ስልኩ ይደርሱታል። የተላከሉትን ገንዘብ በተደጋጋሚ ሲቀበሉና የውጭ ሀገር ገንዘብ በባንካችን ሲመነዝሩ ተጨማሪ ሽልማት ዕጣ ቁጥሮችን ያገኙ። በወጋገን ይቀበሉ፣ በወጋገን ይመንዝሩ፣ በወጋገን ይሸለሙ። ወጋገን ባንክ የብልጽግና ዋጋ። ከምንጩ ከተራራው ስር ከምንጩ ፍቅር ውሃ ተወዳጅ ጥንቆራጩ በፍቅር ነው በንጹህ ልብ ብዙ ከአረንጓዴው መሬት ከተራራው ስርስር የተጠማ ሊያርስ ፈልቆ ወጥቷል ፍቅር። ንጹህ እንደ ፍቅር ብሩህ እንዳገሬው ይሁን ሕይወታችን ይድረስልን ወሬው። ፍቅር ውሃ፣ ፍቅር ውሃ፣ ፍቅር ለተጠማ። ለሰው ልጅ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ከፈጣሪ የተሰጠው የተፈጥሮ ጸጋ ነው። ታዲያ ይሄ ተፈጥሯዊ ፍላጎቱ እንዳይገደብ ተራራውን እየናደ ወንዙን እያቋረጠ አየሩን እየቀዘፈ ካሰበበት ይደርሳል፣ ከወጠነበት ይውላል። ራይድ የትራንስፖርት ቴክኖሎጂ የጊዜ ጉዳይ ተመልሶ አይመጣምና ራይድን በመጠቀም ያሻዎትን ይከውኑ። 8294 ብለው ቢደውሉ የጥሪ ማዕከላችን ባልደረቦች ቀና መስተንግዶን የተላበሱ በአቅራቢያው የሚገኙ አሽከርካሪዎችን በደቂቃዎች ውስጥ ያገናኙታል። ምቾቶ ተጠብቆ ይሁነኝ ያሉት ቦታ ለመድረስ ራይድን ይዘዙ። ሌላም አለ። ጉግል ፕሌይ ስቶር ወይንም አፕል ፕሌይ ስቶርን በመጠቀም ራይድ ፓሴንጀር ኢቲ የሚለውን አፕሊኬሽን ወደ ስልኮ ይጫኑ። 8294 ፈጣን አማራጭ። ራይድ የሃይብሪድ ዲዛይን የንግድ ምልክት ነው። ራይድ ወዴት ነው የምትወስደኝ እባክህ? እንቁላል ፋብሪካ አደባባይ ፊት ለፊት ወደሚገኘው እምቢልታ ሆቴል። በእርግጠኝነት ትወጂዋለሽ። ያን ያህል ለትራንስፖርት ምቹ ቦታ ላይ መገኘቱ፣ የመዋኛ ገንዳ፣ የተሟላ ዘመናዊ ጂምናዚየም፣ በማይታመን ዋጋ አረፍ ብሎ ለማውጋት ምቹ መኝታ ቤት። ይህ ሁሉ በአንድ ቦታ? መቼ ብቻ እንደደረስን የሚገርም ቡፌ አለ። በቃ ማጣጣም። ደግሞ በእምቢልታ ሲኒማ ጥርት ያለ ምስል፣ ኩልል ያለ ድምፅ፣ ደረጃቸውን የጠበቁ የሀገራችን ፊልሞች በ8 በ10 በ12 እና በ2 ሰዓት ይዘው ይጠብቁናል። በእናትህ አስቀድመን ቦታ እንያዝ። ልደውል? ያሽ በ011 275 8757 ወይም በ011 275 8787 ይደውሉ። እምቢልታ ሆቴልና ሲኒማ። በየጊዜው አዳዲስ የቢዝነስ አማራጮችን ለርሶ ይዞ የሚቀርበው አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት አሁን ደግሞ የተለያዩ ጥራት ያላቸው ሻማዎችን በማምረት ለገበያ አቀረበ። እይታ ሻማ ስሙን የመሰለ በጥራት የቀረበ እይታ ሻማ ረጅም ሰዓታት መብራት የሚችሉ ለየትኛውም ዝግጅት የሚሆኑ ልክ እንደ ስሙ ለእይታ ያማረ ጨለማን ያባረረ እይታ ሻማ በማንኛውም ጊዜና ቦታ ቦግ ብሎ ያሳያል። እይታ በሁሉም ቦታ የሚስማማ እይታ ሻማ
በተመጣጣኝ ዋጋ ቀርቧል። በየትኛውም የመሸጫ መደብር ያገኙታል። ማከፋፈል ለምትፈልጉ በ0978 21 21 21 ላይ ይደውሉ። እይታ ሻማ። እይታ የሻማ ማምረቻ ኃላፊነቱ የተወሰነ የግል ኩባንያ። እይታ ሻማ። አድማጮቻችን ተመልሰናል። ብስራት ስፖርት የአጋሮቻችን መልእክት አዳምጠን እስከ 5 ድረስ አብረናችሁ ቆይታ እናደርጋለን። በኢትዮጵያ እግር ኳስ ፌዴሬሽን ድረገጽ ባገኘነው የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር ዛሬ መደረግ ይጀምራል። አንድ ጨዋታ ዛሬ ይደረጋል። ስኡል ሽረ ከፋሲል ከነማ በ9 ሰዓት ላይ በትግራይ ስታዲየም ጨዋታቸውን ያደርጉና ነገ ደግሞ 7 ጨዋታዎች ይደረጋሉ። ነገ ጅማ አባጅፋር ከወላይታ ዲቻ በጅማ ስታዲየም፣ መቀሌ ሰባ እንደርታ ከሰበታ ከተማ በትግራይ ስታዲየም፣ ሐዋሳ ከተማ ከወልቂጤ ከተማ በሐዋሳ ስታዲየም፣ ድሬዳዋ ከተማ ከአዳማ ከተማ በድሬዳዋ ስታዲየም፣ ሀዲያ ሆሳዕና ከቅዱስ ጊዮርጊስ በሆሳዕና ስታዲየም፣ ባህር ዳር ከተማ ከወልዋሎ አዲግራት ዩኒቨርሲቲ በባህር ዳር ስታዲየም፣ ኢትዮጵያ ቡና ከሲዳማ ቡና በአዲስ አበባ ስታዲየም በ9 ሰዓት ጨዋታቸውን ሁሉም በተመሳሳይ ሰዓት የሚያከናውኑ ይሆናል። በእንግሊዝ ፕሪሚየር ሊግም በርካታ ጨዋታዎች ይደረጋሉ። 9 ሰዓት ተኩል ላይ ዋትፎርድ ከቶተናም ጨዋታቸውን ያደርጉና በ12 ሰዓት ደግሞ ብራይተን ከአስቶን ቪላ፣ ኖርዊች ሲቲ ከበርንማውዝ፣ ማንቸስተር ሲቲ ከክሪስታል ፓላስ፣ አርሰናል ከሼፊልድ ዩናይትድ፣ ሳውዝሃምፕተን ከወልቭስ፣ ዌስትሃም ከኤቨርተን፣ ኒውካስል ከቼልሲ ደግሞ ምሽቱ 2 ሰዓት ተኩል ጨዋታቸውን የሚያደርጉናል። ሌሎቹ 12 ሰዓት የሚደረጉ ናቸው። በስፔን ላሊጋ ደግሞ ሌቫንቴ ከአላቬስ 9 ሰዓት ላይ ጨዋታቸውን ያደርጉና ሪያል ማድሪድ ከሲቪያ በጣም ምርጥ ጨዋታ ነው ይሄ በ12 ሰዓት ላይ የሚደረግ ነው የሚሆነው። ኦሳሱና ከሪያል ቫላዶሊድ 2 ሰዓት ተኩል ላይ፣ እንደውም ኤባር ከአትሌቲኮ ማድሪድ ምሽት 5 ሰዓት ላይ ጨዋታቸውን ያከናውናሉ። በጣሊያን ሴሪያ 3 ጨዋታዎች የሚከናወኑ ይሆናል። ላዚዮ ከሳምፕዶሪያ 11 ሰዓት ላይ፣ ሳሱሎ ከቶሪኖ ምሽት 2 ሰዓት ላይ፣ ናፖሊ ከፊዮሬንቲና ምሽት 4:45 ጨዋታቸውን የሚያከናውኑ ይሆናል። ጣሊያን ሴሪያ ነው ዛሬ ነገሮች የሚያጠነጥሩት ርዕሰ ጉዳያችን እስከ 5 ሰዓት ድረስ የምንቆይባቸው። ከዛ በፊት ግን የኢንተር ሚላኑ አሰልጣኝ አንቶኒዮ ኮንቴ ጥሩ ግስጋሴ እያደረጉ ነው የሚገኙት። ባለፉት ጊዜያቶች አመታቶች ማለት እንችላለን ጁቬ ብቻውን እየገሰገሰ ዋንጫዎችን ሲያነሳ ሰነባብቷልና አሁን ግን ተፎካካሪ መጥቶበታል እና ላዚዮም በተለይ ኢንተርም ጥሩ ተፎካካሪ ሆኖ መጥቷል። የአንቶኒዮ ኮንቴ ክለብ ኢንተር ሚላን ጠንካራ ነው የተመለከተው። በጨዋታ ጥሩ ውጤቶችን እያስመዘገበ ነው። ነገ ደግሞ ኢንተር ወደ ሊቼ ተጉዞ ከሊቼ ጋር ይጫወታል። አንቶኒዮ ኮንቴ ደግሞ በተወለዱበት ከተማ ተቃውሞና ጥላቻ እየገጠማቸው ነው። ለምን ይሆን? ምክንያቱ ምንድነው? እስቲ ወደ ደቡብ ጣሊያን መጓዛቸው ነገ ግድ ነው። ግን ምን ይጠብቃቸው? መጀመሪያ እስኪ ነብይ በሀገሩ አይወደድም አይነት ነገር አይደለም። ሌቼን የተወለደው ከሌቼ ነው የወጣው። ለሌቼ ታዳጊ ቡድንም ተጫውቷል። ለሌቼ ዋናው ቡድን በመጫወት ነው ሴሪያን መጀመሪያ የቀመሰው። ግን አንተ ከትውልድ ከተማ ያውም ትንሽ ከተማ ከዛ የወጣ ጀግና በየሀገሩ እየሄደ ወይ ብሔራዊ ቡድኑን እያሰለጠነ በዛው በጣሊያን ውስጥም ከጁቬ ጋር ያን ሁሉ ታሪክ ሰርቶ በተጫዋችነትም በአሰልጣኝነትም እንዴት አተከብረው? በጣም ሬር የሆነ ከስንት አንድ የምታገኘው አጋጣሚ ነው። ይልቅስ አንቶኒዮ ኮንቴ በሌቼ ይጠላል። ለዚህ ነው የነገው መርሃ ግብር ራሱን የቻለ የበስተጀርባ ታሪክ አለው ያልናቸው። በመጀመሪያ አንቶኒዮ ኮንቴ የተጠላው በሌቼ ብቻ አይደለም፣ በዩቬ ደጋፊዎችም ተጠልቷል። እንደው አመዳፋሽ ነገር ነው የሰራው ነገር እስከ መጨረሻው ድረስ በበጎ እንዳይታወስለት የሆነ አጋጣሚ አያጣም። ወደ ኢንተር ሚላን መምጣቱ የዩቬንቱስን ደጋፊዎች በጣም አስመርሯል። እንዲያውም ከክለቡ ሆል ኦፍ ፌም ስሙ እንዲነሳ ከክብር መዝገብ ላይ እንዲፋቅ ሁሉ ለማድረግ ደጋፊዎች ፔቲሽን እስከ ማሰባሰብ ድረስ ደርሰዋል። እሱ ግን በኢንተር ሚላን 3 አመት ኮንትራት ነው የፈረመው። በኢንተር ሳለ ደግሞ አሁን ባለፈው በኖቬምበር ወር ላይ አንድ ፖስታ በአንድ አጋጣሚ ይደርሳል። ያንን ፖስታ ሲከፍት መልእክት አለው እና ጥይት አለው ከደብዳቤው ጋር።
ውስጡ መልክ አለው ጥይት አለው ከጥይት ጋር ነው የተላከለት እና በኋላ እንዲያውም ፖሊስ ምርመራ ጀምሮ ማን ነው ይሄንን ያደረገው ከዛ በኋላ ይሄንን ያደረጉት ነገሌ ናቸው ተብሎ የሆነ ሰው ኃላፊነት እንዲወስድ ተደርጎ ተከሶ አልታየም ይልቅስ ፖሊስ ይሄ ነገር እንደው ትኩረት ለማግኘት ነው እንጂ ያን ያህል ክፉ ነገር ታስቦ አይደለም የላከው አካል ትኩረት እንዲያገኝ ብሎ ያደረገው ነው በሚል መደምደሚያ ላይ ነገሩን ያቀለለው ይመስላል መልእክትና ጥይት ሲደርስ ግን ያስፈራል የሆነ ጥሩ መልእክት የለውም የተጻፈው መልእክት ማለት አይደለም ጥይቱ ብቻውን እንኳን ቢደርስ ይደርሳቸዋል አሁን እንደውም በዚህ ዘመን አሁን የኢሜል የሌሎች መገናኛ መንገዶች ከበዙ በኋላ ነው እንጂ በጣም ብዙ ፖስታ ነው ፕሮፌሽናል ተጫዋቾች የሚደርሳቸው የነበር አንዳንድ መጽሔቶች እንደውም የሚደርሳቸውን ፖስታው መሬት ላይ ከምረው አብረው ፎቶ ያነሷቸውና ያትማሉ ይሄን ያህል መልእክት ይደርሰዋል ከመላው ዓለም ለማለት አንድ ጊዜ አስታውሳለሁ ፓውሎ ማልዲኒ የኤሲ ሚላን ተጫዋች በነበረበት ጊዜ ኦንዝ ሞንዲያል ለተባለው የፈረንሳይ መጽሔት የሰጠው ቃለ ምልልስ ላይ አንድ የተናገረው ነገር አለና እስካሁን ከደረሰ መልእክት ሁሉ ያስገረመህ ብሎ ሲጠይቀው ጋዜጠኛው አንድ ጊዜ በፖስታ ቀለበት ተላከልኛል የወርቅ ቀለበት ምንድነው ብዬ ሳነብ አንዲት ልጅ ወጣት ልጅ እሷ ናት ይኸው ልኬልሃለሁ አግባኝ ባክ እና እኔ መለስኩላታል እኔ ደግሞ ፍቅረኛ አለኝ ከሷ ጋር ብዙ ቁም ነገር አቀደናልና ይሄን ማድረግ አልችልም ብዬ መለስኩላት በፊት እንዲህ ነበር በመደበኛው ፖስታ ብዙ ነገር ይላክልሃል ጥይት ሲላክልህ ግን ፍቅር አይደለም ይሄ ፍቅር አይደለም ጋዜጣ ዴሎ ስፖርት እንደዘገበው እንግዲህ ነገሩ አግሬሽን ብዙም አግሬሲቭ ነገር አይደለም በሚል ፖሊስ ቀለል እንዳደረገው በኋላ በምርመራ ነው የተገለጸው በሄደበት ውዝግብ አያጣም ከቼልሲ ጋርም እስከ ቅርብ ሳምንታት ድረስ ሲነታረቅ ቆይቶ ከደጋፊው ጋር አይደለም ከክለቡ ጋር ነው ሲያሰናብቱት ኮንትራቱን አቋርጦ ስለነበረ የፍርድ ቤት ጉዳይ ነበራቸውና 9 ሚሊዮን ፓውንድ ቼልሲ ለአንቶኒዮ ኮንቴ ካሳ እንዲከፍል ተወስኖበት ንስርኩ ተቋርጧል ግን ጥላቻ ውዝግብ አለመግባባት እነዚህ ነገሮች ቢበዙበትም የቱም ቢሆን የቱንም ያህል ግን እንደሌቼ ደጋፊዎች የሚጠላው ያለ አይመስል ነገ የሚጫወትበት ስቴዲየም እጅግ በጣም የሚጠላበት ስቴዲየም ውድ አድማጮች ሌቼ የተባለችው ከተማ የምትገኘው በደቡብ ጣሊያን ይሄን ማወቅ ያስፈልጋል መጀመሪያ ይሄንን ታሪክ በደንብ ለመረዳት እንግዲህ የጣሊያንን ካርታ ካያችሁት ቡትስ ጫማ ነው የሚመስለው ሌቼ የምትገኘው የቡትሱ የጫማው ተረከዝ ላይ ነው ተረከዙ ላይ ወጣ ብላ የምትገኝ ባህረ ገብ መሬት አለች የዛ አካባቢ ያለ ሌቼ የተባለ ክፍለ ሀገር ዋና ከተማ ነች አንቶኒዮ ኮንቴ የተወለደው በዚች ከተማ ነው ነዋሪዎቿ 100,000 እንኳን አይሞሉ ይሄ እንግዲህ ምንድነው ሳሌንቶ ይሉታል ጣሊያኖች የሳሌንቶ ፔኒንሱላ ወይም ይሄ ባህረ ገብ ምድር ወጣ ብሎ አብዛኛውን አካሉን ከባህር ጋር አድርጎ በአንድ አካሉ ብቻ ከጣሊያን ጋር የተቆራኘ እንደዚህ አይነት መልክዓ ምድር ያላት አካባቢ ናት ይሄ የሳሌንቶ አካባቢና በዚህ አንድ ክለብ ትልቅ ክለብ አለ ከተባለ ይሄ ዩኤስ ሌቼ ወይም ዩኒየኖ ስፖርቲቮ ሌቼ የተባለው ክለብ 31533 ተመልካች የሚያስተናግደው ስታዲዮ ቪያ ዴል ማሪ የዚህ ክለብ መቀመጫ ነው ነገ 11 ሰዓት ላይ ኢንተር የሚጫወተው እንግዲህ እዚህ ስቴዲየም ላይ ነው ማለት ነው ኮንቴ ሌቼ ተወላጅ ነው ደጋግሜ ብያችኋለሁ ግን የደቡብ ጣሊያን ተወላጅ መሆኑን አትርሱ ሌቼ የደቡብ ጣሊያን ክለብ መሆኑን አትዘንጉ እንዲሁም ደግሞ የሰሜን ጣሊያን ክለቦች የሚባሉት እነ ሚላን እነ ፊዮረንቲና እነ ዩቬንቱስ ሀብታሞች ወደ ላይ እንደሚገኙ እዚህ ጋር ማስታወስ ያስፈልጋል ለምንድን ነው ይሄንን ያልኳችሁ በጣሊያን ፖለቲካና ኢኮኖሚያዊ ሙግቶች ላይ የደቡብ ጣሊያን በጣም የተበደለ
እና በአንጻራዊነት ደሃው የጣሊያን ክፍል ነው ይባላል። ሁልጊዜም እንደምነግራችሁ ናፖሊ ዲየጎ ማራዶናን እስካሁን ድረስ የሚያመልኩት የደቡብ ጣሊያን ክለብ ሆኖ ናፖሊ ከሰሜናዊ ጣሊያን ክለቦች ጋር ያለውን የእግር ኳስ ሜዳ ፍልሚያ በማራዶና መሪነት በበላይነት ስላጠናቀቁና ያንን ኩራትና ክብር ስለመለሰላቸው እግር ኳስ ስፖርት ብቻ ሳይሆን ምክንያቱ ፖለቲካዊና ኢኮኖሚያዊ ጉዳዮችም የዲየጎ ማራዶናን ጀግንነት በናፖሊያውያን በኔፕልስ ተወላጆች አእምሮ ውስጥ የተለየ ትርጉም እንዲሰጠው የተለየ ቦታ እንዲሰጠው አድርጓል። ማሸነፍ የምንችለው ከነርሱ የበላይ መሆን የምንችለው በእግር ኳስ ስፖርት ብቻ ነው። በዚህ በሶፍቱ ኃይል አሸንፈናል ብለው በወቅቱ ክብራችን ተመለሰልን ይሉ ነበር። ልክ እንደ ኔፕልስ ሁሉ እንግዲህ ሌቼም የደቡብ ጣሊያን ክለብ ያውም የደቡብ ደቡብ ጫፍ ላይ ዛታች ከዚህ አካባቢ ወጣው አንቶኒዮ ኮንቴ ታዲያ መጀመሪያ ለሌቼ ተጫውቶ ከዛ ወደ ጁቬን የተዘዋወረው እሱን ነግራችኋለሁ በኋላ። ግን በኦገስት 2008 ብዬ ቅድም የጀመርኩላችሁን አንድ ነገር ላስታውስ እንደገና። ኦገስት 2008 ላይ ሬዲዮናችሁን ዘግይታችሁ የከፈታችሁ አድማጮች አንቶኒዮ ኮንቴ አንድ የማስታወሻ ጨዋታ የወዳጅነት ጨዋታ ያዘጋጃል እዚህ ሌቼ አካባቢ የትውልዱ ሰፈር አካባቢ ማለት ነው። አንድ ዘመዱ እዚህ ናሚቢያ ውስጥ በመሞቱ ምክንያት የሚወደው ዘመዱ ስለሆነ ይመስለኛል ማስታወሻ ጨዋታ አድርጎ እንዲታወስ ለማድረግ የቀድሞ የቡድን ጓደኞችን ሁሉ ሰብስቦ ወደዚህ አካባቢ አመጣ። በጨዋታው ላይ እንግዲህ ቤተሰብ አለ፣ የቅርብ ዘመድ አለ፣ ዘመድ አዝማድ ሁሉ ተሰብስቧል፣ ጓደኞቹ ተሰብስቧል፣ ባለቤቱና ልጁን ጨምሮ ከቤተሰብ ውስጥ እና ጨዋታው ሊጀመር ሲቃረብ በድንገት 3 መኪኖች መጡና ያን ጊዜ እንደዚህ እንዴ ነው የበረረ የሚመጣ 3 መኪና በድንገት ባልተለመደ ሁኔታ ቢመጣ ሁሉም ሰው ትኩረቱ መኪናው ላይ ነው የሚሆነው። 12 ሰዎች ነው የወጡት ከውስጥ። ሲወጡ ታዲያ የብረት ዘንግ ይዘዋል፣ ሰንሰለት ይዘዋል፣ ሽመል ይዘዋል፣ ዱላዎች ይዘዋል እና የሆነ እሳት ለብሰው እሳት ጎርሰው የመጡ ነው የሚመስለው። ጨዋታው እየተደረገ ሳለ በአንቶኒዮ ኮንቴ ላይ ስድብ ሲያወርዱ ቆዩ፣ ሲያንጓጥጡት ቆዩና ልክ ጨዋታው ሲያልቅ ወደሱ ሄዱ። እንግዲህ ትልቅ ስቴዲየም አይደለም፣ የተለየ ሴፍቲ ይሄ ሌቼ ስቴዲየም ላይ አይደለም ጨዋታው የሚደረገው። በነገራችን ላይ ሴሪያ ነገር ኢንተርን የሚያስተናግድበት ስቴዲየም ላይ አይደለም፣ ሌላ ቦታ እና የተጋለጠ ነው ሜዳው እና ጥቃት ሊሰነዝሩበት ይመስላል። ወደ ኮንቴ ሲመጡ ብዙ ሁከት ነው የተፈጠረው። እሱም ራሱ ከዛ በኋላ ለጣሊያን መገናኛ ብዙሃን ይሄን ነገር አብራርቶ ገልጿልና ሊያጠቁት እንደመጡ ነው እሱ የሚጠረጥሩ። ግን ሌሎች ጣልቃ ገብተው ድብድብ ተነስቶ እሱ ምንም ሳይሆን ብዙም ሳይጎዳ ሳይነካ እነዚህን የሌቼ አልትራስ አባላት የሆኑትን 12ቱን ሰዎች ለማባረር ተቻለ እና ብዙ ዛቻዎችን ያደረሱበት። በኋላ ታዲያ የአካባቢ ፖሊስ ለኮንቴ መኖሪያ ቤት ጥበቃ ማድረግ አስፈላጊ እንደሆነ ስላመነበት ልዩ ጥበቃ እንዲደረግለት ተደረገ። በዚያን ወቅት ታዲያ አንቶኒዮ ኮንቴ አሰልጣኝ ሆኗል። ግን ሲየና የተባለውን ክለብ ነበር የሚያሰለጥነው። እንግዲህ ሲየናን እሱ ያሰለጥናል። ሌቼ ደግሞ ከ2008 ላይ ይሄ ነገር የተፈጠረው 2010 ላይ ከሁለት ዓመት በኋላ ወደ ሴሪያው መጣ። እንግዲህ አሁን ይኸውልህ አንድ ጥላቻ እንዳለ አሁን ገብቷል አይደል? በዚህ አጋጣሚ ደጋፊዎች በተለይ እነዚህ ጽንፈኛ ደጋፊዎች ለነፍስ የሚፈልጉት ይመስላል። በማንኛውም ሰዓት ጥቃት ሊሰነዝሩበት ስለሚችሉ ነው ፖሊስ እኮ ለደህንነት ስጋት አለ ብሎ ጥንቃቄ እንዲደረግ ያደረገለት። 2008 ላይ ይሄ ሆነ። 2010 ላይ ሌቼ ወደ ሴሪያ መጣ። 2010 ላይ ደግሞ አንቶኒዮ ኮንቴ የማን አሰልጣኝ ነበር? የሲየና አሰልጣኝ ነበር። ሲየናና ሌቼ በአንድ ሊግ ውስጥ ካሉ ደርሶ መልስ ጨዋታ ይኖራል ማለት ነው። ሲየናን ይዞ ወዴት መሄድ አለበት? ወደ ሌቼ መሄድ አለበት ቢያንስ በአመት አንድ ጊዜ፣ በሊጉ ላይ በአመት አንድ ጊዜ በጥሎ ማለት ካልተገናኙ በስተቀር። ሌቼ ደግሞ ወደ ሲየና ይመጣል።
እና በዛ አጋጣሚ ሴና የአንቶኒዮ ኮንቴ ሴና ወደ ሌቼ በሄደበት አጋጣሚ የጀግና አቀባበል አልተደረገለትም። ተቃውሞ ማንጓጠጡ በጣም ነው የበዛበት። የሌቼ እነዚህ ጽንፈኛ ደጋፊዎች አልትራስ ብቻ ሳይሆኑ የሌቼ ሌሎች ደጋፊዎችም ጥልት አርገውት ብዙ መፈክሮችን ስድቦችን ሲያጎደጉዱበት ቆዩ። አንተ ክፉ አንተ ከሃዲ ይባል ነበር። በሜዳው ላይ ግን ኮንቴ እንዳልሰማ ሆኖ ጨዋታውን ይመራ ነበር። የቡድኑን ጨዋታ ይከታተል ነበር። ከዚያ ወዲህ አንቶኒዮ ኮንቴ በጣሊያን እግር ኳስ ላይ ትልቅ አሰልጣኝ ሆኗል። ከሴና በኋላ ከዩቬ ጋር ተደጋጋሚ ክብሮችን አሸንፏል። የጣሊያን ብሔራዊ ቡድን ከ2011 እስከ 2014 ድረስ አሰልጥኗል። ወደ እንግሊዝም መጥቶ በፕሪሚየር ሊጉ ላይ በቼልሲ አሸናፊ መሆን ችሏል። በከባዱ ሊግ ላይ ድንቅ ታሪክ ጽፏል። እንደዚህም ሆኖ ግን ሌቼ በኮንቴ አትወደው። ዩቬ እኮ በሱ አሰልጣኝነት 3 ተከታታይ ስኩዴቲን ያሸነፈው። የኛ ልጅ ይሄን አረገ ተብሎ እንኳን በጣሊያን የሌቼ ነዋሪዎች የሌቼ ደጋፊዎች ኩራት ሊሰማቸው አልቻለም። ዩሮ 2016 ላይ ደካማውን የጣሊያን ብሔራዊ ቡድን ስብስብ ይዞ ደካማውን እስከ ሩብ ፍጻሜ ድረስ ይዞት መጥቶ በጀርመን ተሸንፎ ወጥቷል። በቼልሲ በነበረበት ጊዜ ዘገባዎች እንደሚያመለክቱት በወቅቱ የነበረው ተቀባይነት ከፍ ከማለቱ የተነሳ በብሪተን ምድር ሰራተኞች ማን አለቃችሁ ቢሆን ትመርጣላችሁ ከታዋቂ ሰዎች ብለው ለቀረበላቸው ጥያቄ አንድ በተወሰደ ሰርቬይ አንቶኒዮ ኮንቴ ስር ብንሰራ እንመርጣለን የሚል ምርጫ ሁሉ እስከ ማድረግ ድረስ ደርሶ በቼልሲ ያገኘው ክብር በጣም ከፍ ያለ። አሁንም በአድ ሀገር ሄዶ እንደዚህ አይነት ኩሩ ታሪክ የሰራ የኛ ልጅ ነው ብሎ ግን የሌቼ ማህበረሰብ አልተደሰተበትም። የከበረ ስም ይዞ በቼልሲ በገዛ ሀገሩ ግን ይናቃል፣ ይጠላል። ይህ በእንዲህ እንዳለ ነው እንግዲህ ከቼልሲ በኋላ የኢንተር ሚላን አሰልጣኝ ሆነው 3 ዓመት ኮንትራት ፈረመ። ኢንተር የቀድሞ ክብሩን ለመመለስ በሴሪያው ላይ የዩቬንቱስን የበላይነት ለመገዳደር ሲል ለአንቶኒዮ ኮንቴ በአመት የ9 ሚሊዮን ዩሮ ደሞዝ አቀረበለት። ይህ ኮንትራት በጣሊያን እግር ኳስ ታሪክ ውስጥ ለየትኛው አሰልጣኝ ይሄን ያህል ደሞዝ ተከፍሎ አያውቅምና ከፍተኛው ታሪካዊው ተከፋይ ተብሎ በመደበኛ ደሞዙ አንቶኒዮ ኮንቴ በአንደኝነት እንዲቀመጥ አደረገ። ባለፈው የውድድር ዘመን ታዲያ ኢንተር ከጁቬ 21 ነጥብ አንሶ ነው የጨረሰው። ይሄንን የነጥብ ልዩነት ማጥበብ ይኖርብሃል ተብሎ ነው ኃላፊነቱም የተሰጠው። ዛሬ አንቶኒዮ ኮንቴ በኢንተር ጁቬንቱስን ሊጋፋ የሚችል ቡድን ሰርቶ ለዋንጫ እየተፎካከረ ይገኛል። የጁቬን የ8 ዓመት የሴሪያ ተጽዕኖ ገደብ ሊያበጅለት የታመነበት ትልቅ አሰልጣኝ ነው። ሌቼ ግን አሁንም አትኮራበት። ምንድነው ምክንያቱ? አሁን ብዙ አድማጮች ምንድነው ምክንያቱ ብሎ ነው የሚጠብቁት። መቼም ከ1997 ጀምሮ የሌቼ ደጋፊዎች እጅግ የሚጠሉት ሰው አንቶኒዮ ኮንቴ ሆኖ ቀርቷል። ይኸውልህ ሌቼ ቀደም ብያለሁ በአንድ ባህረ ገብ ምድር ላይ የምትገኝ ከተማ ነች። ያ አካባቢ በምን ይታወቃል መሰለ? በፀሐያማ አየር ሁኔታ ይታወቃል። በባህር ዳርቻዎቹ ይታወቃል። በጣም ነፋሻማ የሆነ አየር አለ። የሜዲትራኒያን ዳርቻ በዚህ ይታወቃል። የአድሪያቲክ የሚባል ባህር አለ አይደለ? በጣሊያንና በእነዚህ በባልካን ሀገሮች መካከል ያለው የዛ አካባቢ አየር ለመዝናኛ ለምን ሲመረጥ እንደ ሌሎች አውሮፓ ሀገራት ወደ ላይ ከፍ እንዳሉት ደመናማ ጭጋጋማ አይደለም። በዚህ ሁሉ ትታወቃለች ሌቼ። ግን በዚህ ብቻ አይደለም። ይኸውልህ በአንድ ነገርም የበለጠ ትታወቃለች። በእግር ኳስ የእግር ኳስ ፍቅራቸው ይለያል የዛ አካባቢ ሰዎች። ግን የደቡብ ጣሊያን ግዛት ናት ብያለሁ። የደቡብ ጣሊያን ግዛት ስለሆነች አሁንም በሌቼ ነዋሪዎች ዘንድ የሰሜን ጣሊያን ላይ ቅሬታ አለ። በፖለቲካም በኢኮኖሚም የበታችነት ይሰማቸዋል። እዚህ አካባቢ እግር ኳስ በሚሰጠው ደረጃ
ሌቼን የሚያክል በሴሪያው ላይ ብዙ የቆየ በኋላ እንዲያውም በካልቾፖሊ ቅሌት እኮ ነው አንድ ወቅት ላይ ወደ 3ኛ ዲቪዚዮን እንዲወርድ ተደርጎ እንደገና ያንሰራራ እንደምንም እየዳኸ መጥቶ ባለፈው ሜይ ላይ ነው እንደገና ወደ ሴሪያ የተመለሰው እና በዚህ ደስተኞች ናቸው። ግን ሌቼ ወደ ሴሪያ ሲመለስ አንቶኒዮ ኮንቴ ባልሆነ ያለ ይመስላል በሆዱ ቢያንስ በውስጡ ምክንያቱም ኢንተርንሲዝ ይሄንን የነገውን መርሃ ግብር በጥሩ እንደማይጠብቀው ግልጽ ነው። ይቆርቁራል አይደል እንዴ በጥሩ ማይቀበል ማናችንም መቼም ሙገሳ ፍቅር እንወዳለን። ተቀባይነት ስታገኝ ነው ደስ የሚል። ስትጠላ ማንም ሰው ደስ አይለው። በሄደበት ሁሉ ተቃውሞ ሲገጥመው ስድብ መስማት የሚፈልግ ማንም ያለ አይመስለኝም። እና ይሄን መርሃ ግብር ሲጠበቅ ነበር ይወል እሱ የኢንተር አሰልጣኝ ሲሆን ሌቼ ወደ ሴሪያው መጥቷል። የነገው ጨዋታ ላይ ወደዛ ስለሚሄድ ደግሞ ምን ይፈጠር ይሆን ተብሎ እና እሱ የሌቼ ታዳጊ ቡድን ውስጥ ከመግባቱ በፊት በአባቱ የሰለጠነው አባቱ ያሰለጥነው የነበረው አንድ የአካባቢው ታዳጊ ቡድን ነበር። የታዳጊ ቡድን ስም ራሱ ጁቬንቲና ነው የሚባለው። እሱ እንግዲህ ኮንቴ የሚለው ይሄ የእህል ውሃ ጉዳይ የዕጣ ፈንታ ጉዳይ ሆኖ ከዚህ ስም ጋር የእግር ኳስ ህይወት የተሳስሯል ይላል። ጁቬንቲና እንግዲህ 13 ዓመት እስኪሞላው ድረስ በዛ ቆየና ከዛ የሌቼ ወጣት ቡድን አካዳሚ ውስጥ አስገቡት። አይ ቲንክ አካዳሚ አይመስለኝም ወጣት ቡድን ውስጥ አስገቡት ብቻ ከታችኛው ራንክ እንዲያድግ ማለት ነው። ለሌቼ እየተጫወተ ደግሞ በጣም ያደንቀው የነበረው ሮቤርቶ ቤቴጋ የተባለውን የቀድሞ ጁቬንቱስ ተጫዋች ነው። ጁቬ በዛ ሰዓት ላይ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ጣሊያንን የሚያስጠራ ትልቅ ክለብ ሁሉም የጁቬን ትልቅነት ወደደም ጠላም ተቀብሎ ነበር። እዛው ቅድም በነገርኩ ግዛት ውስጥ 21 የሚደርሱ የጁቬንቱስ የደጋፊ ማህበራት ሁሉ አሉ። ጁቬ ራሱ ደጋፊ አለው እዛ አካባቢ። ታዲያ የ13 ዓመቱ ኮንቴ ሌቼን ሲቀላቀል በሌቼ ውስጥ ትልቅ ተጫዋች ይሆናል ተብሎ ታምኖበት እንግዲህ ይኸውልህ ለሌቼ እየተጫወተ ልቡ ግን ወዴት ነው? ወደ ለጁቬንቱስ ያደላ ወደ ጁቬንቱስ ይሸፍታል። በሮቤርቶ ቤቴጋ ምክንያት ትልቅ ክለብ ስለሆነም የትኛውም ተጫዋች ወደ ለትልቅ ክለብ መጫወት ይፈልጋልና ለጁቬ ብጫወት እያለ መመኘቱ አልቀረም። እና አሁን የሌቼ እግር ኳስ ደጋፊዎች የሚሉት ስትጠይቃቸው ይሄ አካባቢ ባዕዳንን ይወዳል። ባዕዳን የውጭ ተጫዋቾች ሲመጡለት አጨብጭቦ ይቀበላል፣ ይንከባከባል፣ ይወዳል። ግን ተሰናብተህ ስትሄደው ግን ይጠላሃል። ለምን ጥሎኝ ሄደ የሚል እምነት ነው የሚያሳድር። ይሄ ልጅ ደግሞ የሌቼ ልጅ ስለሆነ ኮንቴ በሌቼ እየተጫወተ እንዲቀጥል ይፈለግ ነበር፣ ግን አልሆነም። በ1985 ኮንቴ 15 ዓመት ልጅ ሲሆን ሌቼ ወደ ሴሪያው መጣ እና በቀጣዩ ዓመት ለመጀመሪያ ጊዜ በሴሪያ የመጀመሪያውን ጨዋታ ያደረገው ከሌቼ ጋር እና ወደ ሴሪያው ሲመጣ ሌቼ 1985 ላይ ከተማ ውስጥ የነበረው ደስታ ልዩ ነበር። ለእግር ኳስና ለክለባቸው ያላቸውን ፍቅር እየነገርኩ ነው። አንድ ቀን ብቻ አልነበረም ደስታው። ሳምንቱን ሙሉ በየቀኑ ቀንና ሌሊት ተጨፈረ። ተጫዋቾች አውቶቡስ ላይ ግልጽ አውቶቡስ ላይ ወጡና ከተማውን ዞሩ እና በቀጣዩ ዓመት እንግዲህ በሴሪያው ኮንቴን ይዞ ሌቼ ውድድሩን ጀመረ ማለት ነው። በእነዚህ 5 ዓመታት ታዲያ ከዛ በኋላ ባሉት 5 ዓመታት ሌቼ አንዴ ሴሪያ አንዴ ሴሪ ቢ ያለ ላይታች ያለ ቆየ። ከዛ በኋላ ከ5 ዓመት በኋላ ግን ሴሪያ ውስጥ የተደላደለ ቦታ ይዞ የሴሪያ ተወዳዳሪ ሆነ እስከ እንግዲህ ይሄ ካልቾፖሊ ቅሌት እስኪመጣ ድረስ ለሶስተኛ ዲቪዚዮን እንዲወርድ ተደርጎ ከዛ ነው ወደ ላይ እንደገና እያደገ እንዲመጣ የተደረገው። ምክንያቱም ቅሌት ውስጥ እጁ አለበት ተብሎ ስለተፈረደበት ነው። አሁን ታዲያ ጁቬ በ1991 በአንቶኒዮ ኮንቴ ሳብና እሱን ለማስፈረም ሙከራ ይደረጋል። ሌቼ ለቆ ወደ ጁቬንቱስ ሊሄድ የሌቼ እውነተኛዎቹ እነዚህ የሌቼ ደጋፊዎች ደግሞ የሰሜን ጣሊያን ክለቦችን አይወዱ። ቅድም በነገርኩ በተለይ ደግሞ የወቅቱ ኃያልን ጁቬንቱስን አይወዱትም። እስካሁን ድረስ ከባድ ጥላቻ ነው ያላቸው። እኔ የኮንቴ ኬዝም
ጥላቻቸው እንዲጨምር ያደረገ ይመስላል እና 1991 ላይ ታዲያ የ22 ዓመቱ አንቶኒዮ ኮንቴ 10 ዓመት ለሌቼ ከተጫወተ በኋላ በሌቼ ከቆየ በኋላ ወደ ጁቬንቱስ ተዘዋወረ። ሲዘዋወር አሁንም የሌቼ ደጋፊዎች ቅር አልተሰኙ። ኖቬምበር 3 1991 ላይ የመጨረሻ ጨዋታውን ሲያደርግና ሲሰናበት በቅድም በጠቀስኩልህ ስቴዲዮም የሌቼ ደጋፊዎች ባነሮች ይዘው ገቡ። በሄድክበት ሁሉ ይቅና፣ በሄድክበት ሁሉ እንከተልሃለን፣ በልባችን ለዘላለም ትኖራለህ የሚል በፍቅር ነው የሸኙት። ቅድም እንዳልኩ ይኸውልህ የሌቼ ደጋፊዎች ባዕዳን የውጭ ተጫዋቾች መጥተው ተጫውተው ጥሏቸው ሲሄዱ ቅር ይሰኛሉ ብያለሁ። የራሳቸው ልጅ ግን ለ10 ዓመት አገልግሏቸዋልና ክፉ ነገር አልተመኙለትም። ይልቅስ በልባችን ትኖራለህ፣ በሄድክበት ሁሉ እንከተልሃለን ይቅናህ ብለውት ነው የሸኙት። እሱም ለሌቼ ደጋፊዎች አጨብጭቦ ፍቅራቸውን ተቀብሎ እንግዲህ ቡራኪያቸውን ተቀብሎ ነው ወደ ሰሜን ጣሊያን ሄደ። እስከዚህ ድረስ ምንም ቅሬታ የለም። እንግዲህ ውድ አድማጮች ልመልሳችሁ። አንቶኒዮ ኮንቴ ማለት ብዙ መስዋዕትነት የከፈለ ተጫዋች፣ በአሰልጣኝነቱም ብዙ ነገር ያየ፣ በተጫዋችነቱ በ1985 ለሌቼ በልምምድ ላይ የእጁ አገዳ ይሄ አንጓ በልምምድ ላይ ተሰብሯል። ለሌቼ ይሄን መስዋዕትነት ከፍሎ ለረጅም ጊዜ ከጨዋታ ውጪ ሆኖ አገግሞ ተመልሷል። 2 ዓመት ሳይሞላ ይሄ ነገር ካጋጠመ 2 ዓመት ሳይሞላ ለሌቼ ወጣት ቡድን ከሌላ ተጫዋች ጋር ከራሱ ቡድን ተጫዋች ጋር በጨዋታ መካከል በእንቅስቃሴ ተጋጭቶ የጓደኛው ጉልበት የኮንቴ እግር ላይ አርፎ የቅልጥም አጥንቱን ሰበሩ። ልክ እንደ እንጨት ነው የተሰበረው ይሄ ቅልጥም አጥንቱ። ይሄም ረጅም ጊዜ ማገገም ያስፈልገው ነበር። ከዚያ ሲመለስ ደግሞ በመጀመሪያው ጨዋታ ላይ ገና በአየር ላይ የኳስ ሽሚያ ኳሱን ለመቅጨት ባደረገው ጥረት ከተጋጣሚ ተጫዋች ጋር ጭንቅላት ለጭንቅላት ተጋጭቶ በዛ ጨዋታ በተቀሩት 15 ደቂቃዎች በኋላም እንደተገለጸው የቡድኑ ተጫዋቾች 10 የጠይቀን ነበር ውጤቱ ስንት ለስንት ነው ይያለ በደመ ነፍስ ነበር ሲሄድ የነበረው የኮንከዥን የምንለው ተጋጭቶ አሰልጣኞቹ ቀይረው አላስወጡትም። እንዲሁ ነበር ሲባዝን የነበረ ደንዝዟል ለ15 ደቂቃ እና ብልጭ ባለበት ቁጥር አጠገቡ አንዱን ተጫዋች ሳይን ስለስንት ነው ውጤቱ ይባል ኢቭን ውጤቱን እንኳን ማስታወስ በማይችልበት ደረጃ ለ15 ደቂቃ ተጫውቷል። ይሄ ኮንከዥን ነገር ብዙ እንዳከራከረና የመብት ተሟጋቾችን ሁሉ የአውሮፓ እግር ኳስ ተጽዕኖ ውስጥ እንዲገባ በማድረግ ህግ እንዲወጣ ሁሉ ተደርጓል። አሁን ጭንቅላት ለጭንቅላት የተጋጩ ተጫዋቾች በቀላሉ ወደ ሜዳ እንዲገቡ አይደረግም። በብዙ ምርመራና ቼክአፕ ነው የሚመልሷቸው። አለበለዚያ ቀይረው ያስወጧቸዋል እና በዛ ጨዋታ ለ15 ደቂቃ እንደዚህ ሆኖ እንደገና ወደ ሆስፒታል ሄዶ ሕክምና እንዲደረግለት ተደርጓል። ጨዋታው ከተጠናቀቀ በኋላ ማለት ነው። ይሄው ለከፈለው መስዋዕት ለምሳሌ የጨዋታ ስታይሉ እንደዛ ነው። በጉልበት ላይ ያተኮረ ነው። በቃ እልህኝነት አሁንም ሜዳ ላይ አሰልጣኝ ሆኖም ታየዋለህ እንዴት እልህኛ እንደሆነ። ጎል ሲቆጠር እንዴት ነው የሚጨፍረው። አሁንም በቼልሲ በነበረበት ጊዜ ብዙ አይተነዋል አይደል? ጆዜ ሞሪኖ እንኳን ምን ለአራተኛ ጎል ይሄን ያህል ተጨፍራል አላሉትም? ታስታውሳለህ? በዛ ጨዋታ ላይ ቼልሲ ከሞሪኖ ቡድን ጋር ሲጫወት አራተኛ ጎል ሲያስቆጥር ይሄ ለኔ ንቀት ነው፣ እኔን አለማክበር ነው ብለው እሳቸው በብስጭት እንደተናገሩ እና ብዙ እንዳወያያ ታስታውሳለህ። እና እሱ አንደኛውን ጎል ተቆጠረ፣ አራተኛውም ደስታው ሁሌ እንደዚህ መፈንጠዝ ይወዳል። ስሜታዊ ነው በጣም። በተጫዋችነት ጊዜው ይሄ ነበር አንዱ ባህሪው። እና ዩቬ ታዲያ በ1996 ቻምፒየንስ ሊግ ፍጻሜ ላይ ዩቬ ከአያክስ ጋር በነበረው ጨዋታ እረፍት ላይ ውጤቱ አቻ ሳለ አንቶኒዮ ኮንቴ ከረፍት መልስ ከአያክሱ ኤድጋር ዳቪድስ ጋር ተጋጨ። ጥል አይደለም የጨዋታ ግጭት ማለት ነው። ከባድ ግጭት ስለነበረ አየር ላይ ደርሶ መሬት ላይ ካረፈ በኋላ እዚህ ጭኑ ላይ ጉዳት ደረሰበት። ከዛ አስወጡትና ተጣዋቂ ወንበር ላይ ሆኖ በአንድ ሰዓት ውስጥ ጭኑ ይሄ መጫወቻው ኳስ አለ አይደል? እሱን የሚያክል ብጠት አሳይ። ለካ ውስጥ ለውስጥ ሰውነቱ ይደማ ነበር። ጭን ውስጥ ማለት ደም ይፈስ ነበር። የሆነ የተቆረጠ ነገር ነበር። እና በኋላ እንዲያውም በሕክምና ረዘም ላለ ሕክምና ተደርጎለት ነው ወደ ጨዋታ የተመለሰው። ቆይቶ 1 ሰዓት ባልሞላ ጊዜ ውስጥ ነው ጭኑ እንደዛ ያበጠው። ተቀይሮ ወጥቶ
ጨዋታውን እኮ ሁለተኛውን ግማሽ እኮ እዛው ተጣዋቂ ወንበር ላይ ሆኖ አይቶታል። ግን በኋላ ሲታይ አብጧል በጣም እና ይሄ ከባድ ጉዳት ነው ተብሎ ሕክምና ተደረገለት። እንግዲህ የመጀመሪያው የቻምፒየንስ ሊግ ፍጻሜ እድሉን ሳያጣጥመው በዚህ ሁኔታ ጨረሰ። በዩሮ 1996 ላይም ለጣሊያን ብሔራዊ ቡድን እንዳይሰለፍ የሆነው በዚህ ምክንያት ነበረ። በቀጣዮቹ ዓመታትም ከጁቬ ጋር ትልልቅ ውድድሮች ላይ ለመገኘት እድለኛ አልነበረም። በዛ ሰዓት ነው እንግዲህ ያንን የግለ ታሪክ መጽሐፉን ያወጣው ሄድ ሃርትስ ኤንድ ሌግስ የሚል ምን ማለት ነው? ጭንቅላት ልብና እግሮች ማለት ነው። ጭንቅላት ልብና እሱ በእግሩ ብቻ አይጫወትም በልቡ ነሐሞተ ኮስታራ በጣም መንፈሰ ጠንካራ የሆነ ሰው ስለሆነም ይመስለኛል ሃርትስ የሚለውን ያስገባው እና ከዚህ ጉዳት ከተመለሰ በኋላ ለጣሊያን ብሔራዊ ቡድን የዓለም ዋንጫ ማጣሪያ ላይ ከጆርጂያ ጋር ተጫወተ። ይሄ ሁሉ ምክንያት ስላለው ነው ምነግር። ይሄ ሁሉ ጉዳት ከቅድሙ ታሪክ ጋር የተያያዘ ነው፣ የተለያየ ታሪክ አይደለም። ውድ አድማጮች ምናልባት ምክንያቱን ለማወቅ ጓግታችሁ ለምንድነው መንሱር ይሄን ሁሉ የሚያወራው ትሉ ይሆናል። ግን ምክንያት ስላለው እና ይሄንን ታሪክ የግለ ታሪኩን አወጣ። በዛን ወቅት ላይ ታዲያ ጣሊያን ከጆርጂያ ጋር ባረገችው የዓለም ዋንጫ ማጣሪያ ላይ እንደገና ሊጫወት ገባ። የመጀመሪያው የጣሊያን ብሔራዊ ቡድን ጨዋታው ነበር ከጉዳቱ በኋላ። በጉዳቱ ምክንያት ርቋል አይደለ? ከጉዳቱ ተመልሶ ነው እንግዲህ እና የእግር ኳስ ተጫዋችነት ህይወቱ እንደዚህ ብዙ እንቅፋቶች ገጥመውት ነበር እና እዛው በጆርጂያ ጨዋታ ላይም ሌላ ጉዳት ደረሰበት። ለአንድ ወር ከጨዋታው ውጭ ሆነ። በዛ ጨዋታ ላይ ደግሞ አየር ላይ ተንሳፎ ነው በአንድ አጋጣሚ ወደ መሬት ሲወርድ በጉልበቱ ወረደ እና የጉልበቱ ይሄ ሎሚው ነው አደጋ የደረሰበት። የጉልበት ጉዳት ደግሞ በቀላሉ የሚሽር አይደለምና ለወራት ከጨዋታው ውጭ ሆነ። ጁቬ ሌላ የቻምፒየንስ ሊግ ፍጻሜ ከቦሩሲያ ዶርትሙንድ ጋር ነበረው። እዛ ላይም ሳይሰለፍ ቀረ። ጁቬም 3-1 ተሸነፈ በጨዋታው። ሌላ የሴሪያ አጨራረስም የመጨረሻዎቹን ጨዋታዎች ላይ መጫወት ሳይችል ቀረ። እንግዲህ ጉዳተኛ ሆኖ ቀረ ማለት ነው። ያ የውድድር ዘመን አለቀ። ክረምቱ መጣ። ራሱን በማገገም ላይ እንደገና ወደ ብቃቱ ለመመለስ ሲለፋ ቆየ። እንዲያውም ለመነሳሻ መንፈሱን ለማነሳሳት የሮኪን ፊልም እየተመለከተ እንዳሳለፈ ገልጿል። እንግዲህ ዘላለም አሁንም የዚህ ሰው ልፋት ወደ ተጫዋችነት ብቃቱ መመለስ ነበር። የሴሪያ ሲዝን ሲመለስ በቀጣይ ውድድር ዘመን የመጀመሪያው ጨዋታ ታዲያ ዩቬ ከሌቼ ነበር። አሁን መጣን እንግዲህ ይሄ ጨዋታ ነው የአንቶኒዮ ኮንቴንና የሌቼን ደጋፊዎች እስከ ወዲያኛው ድረስ ያለያየው። ጨዋታው የት ነው? ቱሪን ላይ ነው። ዩቬ ከሌቼ ሌቼ እንግዳ ቡድን ሆኖ ነው የመጣው። 1997-98 የውድድር ዘመን የመጀመሪያው የዩቬ ጨዋታ ነው። እንግዲህ እንዴት እንዳሳለፈ ነግራችኋለሁ። ጉዳት የእግር ኳስ ተጫዋችነት ህይወቱን ሊገድብበት ወይም ሲያውክበት ቆይቷል። ከተጫዋችነት ሊወጣ የሚችል ፐርፎርማንስ እስከ ወዲያኛው ድረስ እንዳይመለስ ሊሄድበት የሚችልባቸውን አደጋዎች ሲደርሱበት ቆይቷል። በዛ ክረምት ታዲያ በእኛ ክረምት ነው በዛ የኦፍ ሲዝን ላይ ራሱን ካዘጋጀ በኋላ ወደ ተጫዋችነት ወደ ሜዳ ተመለሰ። በጥሩ ብቃት መመለስን ነበር የሚፈልገው። ለዚህ ሲለፋ ቆይቷል እና በጣሊያን ሱፐር ካፕ ላይ የጁቬ አምበል ሆኖ ነው የገባው የመጀመሪያ ጨዋታው ከዛ ጉዳት በኋላ። በዛ ጨዋታ ዩቬ 3-0 ሲያሸንፍ ጎል ሁሉ አስቆጠረ። አሁን እንግዲህ ይኸውልህ ጥሩ መንፈስ ይዞ ሴሪያው የሚጀመርበትን ቀን መጠባበቅ ጀመረ ማለት ነው። የመጀመሪያው የሴሪያ ጨዋታ ታዲያ ዩቬ ከሌቼ ነበር። በዛ ጨዋታ ላይ ምን ተፈጠረ? ሌቼዎች አሁን ወደ ሴሪያው የመጡበት ነው። እንደዛ ከተማውን ሁሉ ቀውጥ ያደረጉት በደስታ ሲጨፍሩ ሲፈነጥዙ የነበሩበት ምክንያት ወደ ሴሪያ መምጣታቸው። የሌቼ ህዝብ ለእግር ኳስ ያለው ፍቅር ልዩ ነው። ለክለቡ ያለው ፍቅር ልዩ ነው ብያለሁ። ለሰሜን ጣሊያን ክለቦች ያለው ደግሞ ነገር ደግሞ ይለያል እዚህ ጋር። ቢሆንም ግን የነሱ ልጅ አንቶኒዮ ኮንቴ ወደ ሰሜን ጣሊያኑ ጁቬንቱስ ስለሄደ ቅር አልተሰኙም፣ በበጎ ሸኝተውታል። ግን በዚህ ጨዋታ ላይ የሌቼው ልጅ ኮንቴ ከሌቼ ጋር ለሚጫወተው ለጁቬንቱስ ተሰልፎ
ይጫወት ነበርና ሌቼዎች እንግዲህ የመጀመሪያው ጨዋታቸው ስለሆነ ከረጅም ጊዜ በኋላ በሴሪያው ላይ መቆየት በእያንዳንዱ ጨዋታ ላይ ማሸነፍ ፍላጎታቸው እና ጨዋታው እየተደረገ ረጅም ሰዓት ሌቼዎች ገትረው ያዙ ጁቬ አልቻለም በኋላ ወደ 83ኛው ደቂቃ ላይ ሌቼ እስከ 83ኛው ደቂቃ አራት ያለቀላቸው እድሎችን ስቷል ጁቬ ይሄን ጨዋታ ሳይሸነፍ አይቀርም የሚል ግምት አስያዘ በኋላ ግን ጁቬዎች ጎል ማስቆጠር ቻሉ 1-0 ሆነ ሰዓቱ ቀጠለ እንግዲህ ቀጠለ ጨዋታው ወደ መጠናቀቁ እየተቃረበ ሳለ ከ4 ደቂቃ በኋላ ዚኔዲን ዚዳን የጁቬው አማካይ በወቅቱ ኳስ ክሮስ ያደርግና የሌቼ ፍጹም ቅጣቱን ሳጥን ውስጥ ይገባል ሲገባ የሌቼ ተከላካዮች ቀጥ ብለዋል አንቶኒዮ ኮንቴ ግን እዛ ጋር ደርሷል እና ኳሱን ከመረብ አገናኘና ወደ ሜዳው ዳር ወደ ኮርና መምቻ ማዘን መምቻው ባንዲራ ጋር ወደዛ ሄዶ ተንበርክኮ እየጮኸ ደስታውን ገለጸ እዛ ጋር እስኪንበረከክ ድረስ ራሱ ወደ ሰማይ ያይ ሁለት እጆቹን ዘርግቶ እየጮኸ ነው ሄዶ በደስታ ሄደና እዛ ተንበርክኮ እንደገና ደስታውን ቅጥ ባጣ ሁኔታ ነው የገለጸው ይሄ ልጅኛ ልጅ አይደለ እንዴ ለምን ይሄን የሚያደርገው አሉ ሌቼ ደጋፊዎች እንዴት ነው እንደዚህ ሊያደርግ የቻለው ጨዋታው ቱሪን ላይ ስለነበር ጁቬንቱስ ስታዲየም ውስጥ ስለነበር ዴሌ አልፒ ላይ ስታዲዮ ዴሌ አልፒ ስለነበረ የሌቼ ደጋፊዎች ቁጥራቸው ትንሽ ስለሆነ ምንም እንኳን ጨዋታው በቴሌቪዥን ቢተላለፍም ግን በሌቼ ደጋፊዎች ዘንድ ያን ያህል የመረረ ነገር ያስከትላል ተብሎ አልታሰበም ነበር በሰዓቱ የሁሉም አግራሞት ግን ያሳደገው ለወግ ያበቃው ለሴሪያ ያበቃው ክለብ ላይ ጎል አስቆጥሮ ይሄን ያህል ልክ ያጣ ደስታ እንዴት ነው ሊያሳይ ይችላል ይሄ ለሌቼ ያለውን ንቀት የሚያሳይ ነው ተባለ በእነዛ ቀናት እሱም ራሱ እኮ ጨዋታው እንደተጠናቀቀ ይወል ሄዶ ለጁቬ ደጋፊዎች ብቻ አይደለም ያጨበጨበው ለሌቼ ደጋፊዎችም ሄዶ አጨብጭቦ ተሰናብቷቸው በዛ ሰዓት ብዙም ነገሩ የከፋ አይመስልም ነበር በቀጣዮቹ ቀናት ግን የሌቼ ደጋፊዎች ዘመቻ ጀመሩ እንዴት እንዲህ ሊደረግ ይችላል መላው የሌቼ ህዝብ እግር ኳስ የሚወደው ሁሉ ለአንቶኒዮ ኮንቴ ያለው ክብር በጣም ወረደ እሱ ልክ ይሉ ጎሉን አስቆጥሮ እንደዛ ጨፍሮ ተደስቶ ጥቂት ሰከንዶች ብቻ ነው የተቆጠሩት የጨዋታው መጠናቀቂያ ፊሽካ ሲሰማ እና አቆሰላቸው እንዲያውም አንድ የፖለቲካል ሳይንቲስት የፖለቲካ ፕሮፌሰር ፖለቲካ ሳይንስ ፕሮፌሰር የሌቼ ደጋፊ የዘ ከተማው ተወላጅ ቪላኒ ሉቤሊ የተባለ ምን አለ በዚህ ጉዳይ ላይ በሰጠው ቃለ ምልልስ ላይ ያኔ ገና ፕሮፌሰር አልሆነም ያኔ ገና ታዳጊ ሆኖ ነው ጨዋታውን የተመለከተው ኮንቴ ደስታውን ሲገልጽ አየሁትና የወጣበት ከተማ ጉዳዩ እንዳልሆነ ተረዳሁ አለ ከሌቼ መፈጠሩ በሌቼ መወለዱ በሌቼ ማደጉ ለሱ ደንታ የሌለው ነው ጉዳይ የሌለው ርዕሰ ጉዳዩ አይደለም ግን እኮ አለ አንዱ ደግሞ ሌላው የክብር እኮ የስነ ምግባር ደንብ አለው ክብርም ራሱ እንዴት እንደዚህ ያደርጋል በእኛ ሀዘን ላይ በሌቼ ቁስል ላይ እንዴት እንጨት ሊሰድ ይችላል በኋላ ይሄ ነገር በጣም እየተባባሰ መጥቶ በሌቼ የህዝብ ጠላት ተደረገ ፐብሊክ ኢነሚ ነምበር 1 ይሄ ከሆነ በኋላ እንደገና ሌላ መጽሐፉን አሳተመ እዛ መጽሐፍ ላይ ታዲያ በዛ ቀን እንደዛ የተደሰተበትን ምክንያት ጻፈው ምን አለ ቃል በቃል ላንብቦ ከአደጋ በመዳናችን በዛ ጨዋታ ማለት ነው ተደስቼ ጮህያለሁ ወደ ጨዋታ መመለሴ ረጅሙን የፈተና ጊዜ ማለፌና የበፊቱ ተጫዋች መሆኔን ማሳየቴ የሰጡኝ እፎይታ አስደሰተኝ የእግር ኳስ ተጫዋችነት ህይወቴ አደጋ ላይ ነበር በዚያ ቀን ማንንም ብገጥም እንደዛ አይነት ጎል ባስቆጥር ኖሮ ደስታዬ ተመሳሳይ ሆነ ነበር የሌቼ ደጋፊዎች ይህን ሰበብ ብለው አልተቀበሉት እንዲያውም ምን አሉ ሌሎች ተጫዋቾችም ተመሳሳይ ነገር ገጥሟቸው ጎል ቢያስቆጥሩ ኖሮ
ጎል አታስቆጥር አይባልም ግን ቢያንስ ሳይጨፍሩ ለተጋጣሚያቸው ክብር ደስታቸውን ባጭሩ ገተው ያልፉ ነበር የሱ ደስታ ለምንድን ነው እንደዚህ ልክ ያጣው ይሄ ሆኖ እንግዲህ አለፈ የመጀመሪያው ጨዋታ ነው ጁቬ ከሌቼ ግን ሌቼ ከጁቬ ደግሞ ይቀራል በቀጣይስ ጨዋታ ምን ተፈጠረ እንመለስ ያስቡ አንቶኒዮ ኮንቴ እንዲህ ተጠልቶ ወደ ሌቼ ሄዶ ሊጫወት ከሌቼ ጋር በተቃራኒ ሸረፍት ዛስ ምን ገጠመው አድማጮቻችን ብስራት ስፖርትን እየተከታተላችሁ ነው አብራችሁን ስለሆናችሁ እናመሰግናለን ቤተሰብ ሰብሰብ ብሎ ገበታው ሙሉ ሆኖ በሳቅ በጨዋታ ምግቡን ያጣጣሙ ደግደጉን እየተመኙ ቤቱን ደስታ ሞልቶት ፍቅር ግን ከሌለ ምኑን ሰላም ሆነ ለሁሉም ቀዳሚው ፍቅር በመሆኑ ለቤቶም ለጥሞም ፍቅር ውሃን ይመርጡ ፍቅር ውሃ በቀዳሚነት የሚመርጡት በሄዱበት ቦታ ሁሉ የሚጠጡት በፈለጉት መጠን ቀርቦሎታል ሲጎነጩት ፍቅር ይሎታል ፍቅር ውሃ ስሙን ይመስላል የሚጠጣ ሁሉ ይወደዋል ፍቅር ውሃን ይጠጡ እርካታንም ያገኙ በዛውም ድርጅቱ 2 ሳንቲም ለታዳጊ ህጻናት አስፈላጊ ድጋፍና ለአካባቢ የተፈጥሮ ልማት ይመድባልና ፍቅር ውሃን በጠጡ ቁጥር የበጎ ዓላማው ተሳታፊ መሆኑን እንዳይዘነጉም ንጹህ የተፈጥሮ ምንጭ ውሃ ፍቅር ውሃ ፍቅር ለተጠማ ለሚጠጣ ሁሉ የተስማማ ወጋገን ባንክ ያዘጋጀው የ2019 ሞዴል ኪያ ዘመናዊ መኪና እድለኛውን እየጠበቀ ነው እርሶስ እድለኛ ለመሆን የሽልማት ዕጣ ቁጥሩን ይዘዋል ካልያዙ ፈጥነው የዚህ አጓጉ ሽልማት ባለድል የሚያደርጉትን የሽልማት ዕጣ ቁጥር ያዙ ምን ብቻ 5 የልብስ ማጠቢያ ማሽኖች 50 ስማርት ሞባይል ስልኮችን ከሞባይል ካርድ ስጦታ ጋር አዘጋጅተው ይጠብቆታል ብዙዎች ከወጋገን ይቀበሉ ይመንዝሩ የሸለሙ መራግብር ከዘመድ ወዳጅ በዳብሽል ዌስተርን ዩኒየን መኒግራም ኤክስፕረስ እና በሌሎችም የኋላ ድርጅቶች በኩል ከውጭ ሀገር የተላከላቸውን ገንዘብ ከወጋገን በመቀበልና የውጭ ሀገር ገንዘብ በመመዘር የሽልማት ተቆጥራቸውን ይዘዋል እስከ የካቲት 3 በሚቆየው የሽልማት መራግብር የተላከሉትን ገንዘብ ከወጋገን በመቀበልና የውጭ ሀገር ገንዘብ በመመዘር የሽልማት ተቆጥሮን ይያዙ ከወጋገን ይቀበሉ በወጋገን ይመንዝሩ በወጋገን ይሸለሙ ወጋገን ባንክ የብልጽግናው አጋር ሌላው የብስራት ስፖርት አጋራችን አዲስ እይታ ነው በአነስተኛ ካፒታል አትራፊ ቢዝነስ የሆነውን ሻማ የማምረት ስራ በአዳዲስ ማሽኖች በተለየ ሁኔታ በአዲስ መልክ እየተሰራ ነው ከጥሬ ዕቃ አቅርቦት ጋር የገበያ ትስስር ይፈጥራሉ ሰርቲፊኬት ይሰጡታል በ40 ሺህ ብር መነሻ ካፒታል በወር ከ15000 እስከ 20000 ብር ትርፍ ያስገኛል ሌላው ደግሞ እርሳስ የማምረት ቢዝነስ ሲሆን መነሻ ካፒታሉን 600 ሺህ ብር ነው የዚህን 20 በመቶ ወይንም 120 ሺህ ብር ያለው ሰው መስራት ይችላል በቀን 3000 እና ከዛ በላይ የተለያዩ እርሳሶችን በቀላሉ በማምረት በወር እስከ 35 ሺህ ብር ትርፍ ይገኝበታል የጥሬ ዕቃ አቅርቦትም አለ ያሉ ነው በተጨማሪም የወዳደቁ ጀሪካኖችን በመፍጨት የሚሰራ ቢዝነስ ነው መነሻ ካፒታሉ 500 ሺህ ብር ሲሆን የዚህን 20 በመቶ ወይንም 100 ሺህ ብር ያለው ሰው ወደዚህ ቢዝነስ መግባት ይችላል ማሽኖቹ በቀን 1500 ኪሎግራም እና ከዛ በላይ መፍጨት አቅም አላቸው ፕላስቲኮችን ሪሳይክል በማድረግ በወር ከ32 ሺህ ብር እስከ 36 ሺህ ብር ትርፍ ይገኝበታል እንዲሁም ቾክ የማምረት ቢዝነስ ነው መነሻ ካፒታሉ ደግሞ ከ100 ሺህ ብር እስከ 150 ሺህ ብር ሲሆን ማሽኖቹ በአንድ ጊዜ ጥራት ያላቸው 400 ቾኮችን ያመርታሉ ቾክ የማምረት ቢዝነስ አሁን በብዛት የሚፈለግበት ወቅት በመሆኑ በወር ከ15000 እስከ 20 ሺህ ብር የተጣራ ትርፍ ይገኝበታል ብለውታል በቅርቡ ደግሞ የቫዝሊን የሶፍትና የሰንደል ማምረት ቢዝነስ ይጀምራሉ እይታ ሻማንም ለገበያ አቅርቦለታል በየትኛውም የመሸጫ መደብር ያገኙታል እይታ ሻማ ብለው ብቻ ይጠይቁ በትዊተር በቴሌግራም እንዲሁም በፌስቡክ ገጻቸው አዲስ እይታ ብላችሁ ትገቡ ደግሞ በርካታ የቢዝነስ አማራጮችን ያቀርቡላችኋል ሜክሲኮ ኬኬር ህንጻ ሁለተኛ ፎቅ ቢሮ ቁጥር 227 ቢመጡ ታገኙታላችሁ ወይም ደግሞ 0978 21 21 21 0978 21 21 21 ላይ ብቻ ይደውሉ አዲስ እይታን ታገኛላችሁ በከተማችን ዘመናዊና ደረጃውን የጠበቀ አዲስ ሆቴል ተከፍቷል ኤልጌል ሆቴልና ስፓ ይሰኛል ጥራት ያላቸው 52 ክፍሎችን ይዟል በየክፍሎቹ IPTV ሲስተም ያስጠቅማል ይህም በአይፒ ራውተር ከማንም ጋር የማይጋሩት የራሱ ብሮድባንድ ኮኔክሽን ያገኛሉ በየክፍሉ ቴሌቪዥን ደግሞ ኢንተርኔት ማሰስ ዩቲዩብ መጠቀም ይችላሉ በዚያው ምግብና መጠጥ ያዛሉ የክፍያ ሂሳብ ይጠይቃሉ እንዲሁም ዘመናዊ የስብሰባ አዳራሽ የሚያስፈልገውን ሁሉ ያሟላ እስከ 200 ሰዎችን መያዝ የሚችል ኮንፈረንስ ሆል ያለው ነው አዳራሹ ለሰርግ ለልደትና ለተለያዩ
የተለያዩ ዝግጅቶች በኩራት ይመርጡታል። 24 ሰዓት የባርና የሬስቶራንት አገልግሎት ኤልጌል ሆቴልና ስፓ በተጨማሪም ምቹ የሳውና ባዝና ስቲም ባዝ አገልግሎት አለው። ሰፊና ዘመናዊ ጂምናዚየም አካቷል። እንዲሁም ከስታንዳርድ እስከ ስዊት ክፍሎች ለሚጠቀሙ እንግዶቻችን የኤርፖርት ሻትልም ጨምሮ ለ3 ወር ብቻ የሚቆይ የማስተዋወቂያ ዋጋ ወጥቷል። ቅናሹ ሳውናና ስቲም እንዲሁም ጂምናዚየምን ጨምሮ ነው። ለበለጠ መረጃ 0953 39 39 39 ወይንም 0953 86 86 86 ላይ ደውሉ። እባክዎ ይምጡና ይጎብኙ። ሁሌም ይመጣሉ፣ ይወዱታል። ሰፊ የመኪና ማቆሚያ ስላለው እንዳያስቡ። አድራሻውን ከብስራተ ገብርኤል ወደ ጀሞ በሚወስደው መንገድ ቆሬ አደባባይ ከመድረሱ በፊት ያገኙታል። የተለየ ምቹና ከፍ ያለ ጥራት ያለው ሆቴል ኤልጌል ሆቴልና ስፓ። እርሶ ስራው ላይ ያተኩሩ፣ ማድረሱን ለራይድ ትራንስፖርት ይስጡ። ሰላምና ረፍት ይሰጡታልና አፕሊኬሽኑን በጉግል ፕሌይ እና አፕ ስቶር ላይ ያገኙታል። ካልሆነም 8294 ላይ ደውሉ። 24 ሰዓት የትራንስፖርት አገልግሎት ያገኛሉ። ራይድ ትራንስፖርትን ለየት የሚያደርገው ለድርጅቶች የዱቤ አገልግሎት ይሰጣል። በታማኝነቱ ይመረጣል። ራይድን ይምረጡ፣ ህይወቶን ቀለል ያድርጉ። ራይድ ትራንስፖርት 8294 ላይ ብቻ ይደውሉ። እምቢልታ ሆቴልና እምቢልታ ሲኒማ በሁሉም ነገር የተሟላ በመስተንግዶ ደንበኞቹን የሚያኮራ በሆቴሉ ሁሉም ነገር ተሟልቷል። ለልጆቹ ደግሞ አስገራሚ ሰርኮሶች፣ ፊልሞች፣ አስተማሪና አዝናኝ ቲያትሮች ከኢትዮጲስ ጋር በድንቅ አቀራረብ ይታያሉ። ዘወትር እሁድ ጧት ከልጆቹ ጋር ጎራ ይበሉም። በሲኒማ ቤቱ ደግሞ የተለያዩ ፊልሞች፣ ቲያትሮች ይታያሉ። ዛሬ አርብ ነው። በ8 ሰዓት ፍቅር የታለሽ ይታያል። በ10 ሰዓት እነገሌ፣ በ12 ሰዓት የረዲ በረካ እጅ ወደ ላይ ሳታየር ኮሜዲ ዘወትር አርብ 12 ሰዓት ይታያል። ዛሬ መታችሁ ማየት ትችላላችሁ። ምሽት በ2 ሰዓት ባለተራ ፊልሞች ይታያሉ። ዘና ፈታ ይበሉ በእምቢልታ ሆቴልና በእምቢልታ ሲኒማ። አጋሮቻችንን እጅግ በጣም ከልብ እናመሰግናለን። እስከ 5 ድረስ አሁንም ቆይታችን ከናንተ ጋር ነው። የአንቶኒዮ ኮንቴን መልሱን ጨዋታ ደግሞ እንመልከት። ቀደም ሲል እንግዲህ እንደገለጽኩት ዘላለም የጉዳት ታሪኩን ነግሬሃለሁ። እንደዛ አይነት ሁሉ መንገጫገጭ ሲገጥመው በጉዳት ምክንያት ከዛ በኋላ ወደ ሜዳ ተመልሶ በጥሩ ብቃት በመመለሱና ጎል በማስቆጠሩ የተሰማውን ደስታ ለመግለጽ ብሎ በሌቼ ደጋፊዎች ላይ ያንን ክብረ ቢስ የተባለውን የደስታ አገላለጽ ማሳየቱን ገልጬ ነው ያቆምኩት። እንግዲህ የጉዳቱ ታሪክ ከዚህ ጋር ስለሚገናኝ ራሱ በዚህ ምክንያት ነው ብሎ በመጽሐፉ ጻፈ። ምን ብለን ነው ግን የተለያየ ነው? አንተም ወደ ማስታወቂያ ሄድከው። ሁለተኛው መልስ ጨዋታ እንዴት ይሆን? በተለይ ጨዋታው ደግሞ የት ነው? ሌቼ ላይ ስለሆነ በዚያ ጨዋታ ላይ አንቶኒዮ ኮንቴ አልተጎዳም። ስለዚህ መሄድ ነበረበት። ወደ ደቡብ ተጓዘ ዩቬ። በዛ ቀን የሚገርም መጥፎ ምልክት ታየ። በጣም ደስ የማይል ምልክት። ጨዋታው ከመጀመሩ በፊት አንድ የ61 ዓመት አዛውንት በልብ ድካም ምክንያት በስታዲየሙ መግቢያ ላይ ህይወታቸው አለፈ። ይሄ ነገር ተነገረ። ጨዋታው ግን ሳይደረግ አልቀረም። ግን የሌቼ ደጋፊዎች ይዘውት ያልመጡት የተቃውሞ መሳሪያ የለም። የጨርቁ መልእክት ትላለ፣ ግጥማቸው ትላለ፣ ዝማሪያቸው ትላለ። ስታዲየሙ ሁሉ በኮንቴ ጥላቻ ቀውጢ ሆነ። ቡድኑ ሲገባ ወደ ሜዳ የሌቼ ደጋፊዎች በፉጨት አደነቆሩት። በወቅቱ ሜዳው ላይ የነበሩ ስታዲየም የነበሩት እንደሚናገሩት ከሆነ ማለት ነው ኮንቴ አላ ላርጋ የሚል በጣሊያንኛ የተጻፈ ትልቅ ጨርቅ ታየ። ምን ማለት ነው? ኮንቴ ሂድ ከዚህ ሂድ ጥፋ ከዚህ እንደማለት ነው። ሌላው ደግሞ ጎቦ ሳሌንቲኖ ቫታኔ አቶሪኖ ይላል። በደንብ ካነበብኩት ጣሊያንኛውን ኮንቴ ከሃዲው ወደ ቱሪን ሂድልን አንፈልግም። ሌላኛው ደግሞ ሌሎች ደግሞ ደጋፊ በዝማሬ ምን አሉ? ቅዱስ ኦሮንቲየስ እንጦሮጦስ ያስገባችሁ እያሉ ይዘምሩ ነበር። እንግዲህ የከተማዋ ጠባቂ መልአክ ነው የሚባል ጠባቂ ቅዱስ ነው የሚባል ቅዱስ ኦሮንቲየስ የሚባል ሐውልት ሁሉ አለው ከተማ ውስጥ እና የከተማው ሕዝብ በጣም ያምናል በዚህ ዝማሬው ላይ ለጁቬ ያላቸውን ጥላቻ ኮንቴን ይዞባቸው ለመጣው ጁቬ ደግሞ ያላቸውን የበለጠ ጥላቻ ለመግለጽ ግጥም ስንኝ ቋጥረው በዜማ ነው የገለጹት። እንጦሮጦስ ያስገባችሁ እናንተንስ ወደዛሽ ቀንጥሮ ይጣላችሁ እያሉ ይዘምሩ ነበር። እንግዲህ ያ ጨዋታ ኮንቴ ምንም አልሆነም። ጨዋታው ተደረገ።
ተደረገና ግን ጥላቻው የበለጠ የታየበት የመጀመሪያው ግጥሚያ ነው እንግዲህ ከዛ በኋላ ግን ለምንድን ነው ሌቼ እንደየጠላው በዛ ደስታ አገላለጽ ብቻ ነው የሚለው ነገር የብዙዎች ሌቼያዊ ላልሆኑት እግር ኳስ ተከታታዮች ጥያቄ ሆኖ ቀረ እና እስከ ዛሬም ድረስ አንቶኒዮ ኮንቴ ስለዛ ጨዋታ ሲጠየቅ አይመልስም የሌቼ ደጋፊዎች ለምንድን ነው የሚጠሉ አይመልስም አይናገርም ስለ ጎሉ ስለ ደስታ አገላለጹ በመጽሐፉ ላይ ጽፎታል በቃ እስካሁንም ግን እንደ ቂም ይዘውታል እነሱ ሁሉም ይጠይቃል አንድ ቀን ግን መልስ ሰጥቶ ያውቃል ታዲያ በ2002 ከዓመታት በኋላ በቱሪን ላይ ዩቬ ከሌቼ ጋር እንደገና ተጫወተ በዛ ጨዋታ ላይ አንቶኒዮ ኮንቴ ጎል አስቆጠረ ጎል አገባ በዚህ ሰዓት ግን ደስታውን አልገለጸም ወደ ራሱ ግማሽ ሜዳ ነው እየተራመደ ተመለሰ በኋላ ግን የሌቼ ደጋፊዎች ምን አሉ አሁን ዘግይተሃል በዳሜጅ is already done በቃ የሆነው ሆኗል የጠፋው ጠፋል ያኔ ያ ሁሉ ነገር ከጠፋ በኋላ አሁን እንደዚህ ብታደርግ ማንንም አይቀበልህም የሚገርምህ ከዚህ ጨዋታ በኋላ በተዘጋጀው ጋዜጣዊ መግለጫ ላይ አንቶኒዮ ኮንቴ ቀረበ ተጠያቂ ሆኖ ማለት ነው ጋዜጠኞች ጠየቁት አንድ ነገር ተናገረ በተጫዋችነቴ ከጁቬ ጋር መለያይ ከሆነ ልጫወትለት የምፈልገው ሌቼን ነው የሌቼን ማሊያ የመልበስ ምኞት አለኛል የሌቼ ደጋፊዎች እንግዲህ ይቀበሉት አይቀበሉት የሚታወቅ ነገር የለም ያን ይሄንን ሲል እንግዲህ ውድ አድማጮች ነገ ታዲያ አንቶኒዮ ኮንቴ እሁድ ነው ጨዋታው መሰለኝ እሁድ ነው ይቅርታ ነገ ያልኩኝ ነው ሰው ላይ ነበርኩ በጣም አመሰግናለሁ አረ ማስታወሻዬ ላይ ይኸው አለ 11 ሰዓት እሁድ ነው አድማጮች እሁድ 11 ሰዓት ላይ ኢንተር ሚላን ከሌቼ ጋር የሚያደርገው ጨዋታ እንግዲህ እንደዚህ አይነት ታሪክ አለውና እንድትከታተሉት እንጋብዛለን ግን ኢንተር የአንቶኒዮ ኮንቴን ጉዳይ ወደ ጎን እንተውና ይሄንን ጨዋታ የሚፈልገው በሴሪያው ላይ ላለው የሶስት ፈረስ ሽቅድምድም ወሳኝ 3 ነጥብ ለማግኘት ከሜዳ ውጪ ነው ዩቬ 48 ነጥብ አለው ኢንተር 46 ላሲዮ 42 ነጥብ አለው ስለዚህ እያንዳንዱን ጨዋታ 3 ነጥብ እያገኘ ወደፊት መራመድ አለበት ዩቬ ያለፉት 6 ጨዋታዎችን ብንመለከት አራቱን ብቻ ነው ያሸነፈው በተለይ ያለፉት የመጨረሻዎቹ 4 ጨዋታዎች አሸንፏል ኢንተር ባለፉት 6 ጨዋታዎች 3ቱን አሸንፏል 3ቱን አቻ ወጥቷል አሸነፈ አቻ አሸነፈ አቻ አሸነፈ አቻ በዚህ መዋዠቅ ነው የተጫወተው አልተሸነፈም እርግጥ በስድስቱ ጨዋታዎች ግን ነጥብ የጣለባቸው 3 ጨዋታዎች አሉ የላዚዮ ነገር ግን በጣም ይገርማል ዘላለም ያለፉትን 10 ጨዋታዎች አንዱንም አቻ አልወጣም በተከታታይ ነው ያሸነፈው 1990ዎቹ አጋማሽ ላይ ጣሊያን ሴሪያን በቴሌቪዥን ተመለከተ ነበር ያኔ በካናል ፕሉስ l'équipe de dimanche የሚባል ፕሮግራም ነበር የሁሉንም ሃይላይቶች አንድ ይሰጣል ሙሉ ጨዋታዎችን ባታይ እንኳን ቁጭ ብለ የአምስቱ ሊጎች ሃይላይት አይተህ ማታውን እሁድ ምሽት ማለት ነው አጠናቀህ ቁጭ ትላለህ ያኔ ታዲያ ኢትዮጵያ ቴሌቪዥን ደግሞ የጣሊያን ሴሪያ እሁድ ቀን ረፋድ ላይ ሃይላይቶች ያሳይ ነበር ያኔ ላሲዮ አንድ ድንቅ ጎል አግቢ ነበረው ሲሞኔ ኢንዛጊ ተባለ ያ አጥቂ ነው ዛሬ አሰልጣኛቸው የፊሊፖ ኢንዛጊ ወንድም ማለት ነው በኤሲ ሚላን ሁሌ ኦፍሳይድ የሚገባው አጥቂ ካስተዋል አሌክስ ፈርጉሰን ይሄ ልጅ ከኦፍሳይድ ጋር ነው የተወለደው ያሉት የሱ ወንድም ማለት ነው ይሄኛው ሲሞኔ ኢንዛጊ በላሲዮ ነው የሚታወቀው አሁን የላሲዮ አሰልጣኝ ነው ካለፉት 30 ነጥቦች የሴሪያው 30ውንም ነው ያገኘው 30ውንም ነው የሰበሰበው መስከረም አጋማሽ ላይ በኢንተር 1-0 ከተሸነፈ በኋላ ከዛ በሊጉ ላይ ተሸንፎ ያውቅም በዩሮፓ ሊግ ሊሸነፍ ይችላል ሊጉን ብቻ ከወሰድን ግን አንዱንም አልተሸነፈም 10ሩን ጨዋታዎችም ድል 3 ነጥብ ያዘ አሁን 3ኛ ደረጃ ላይ ተቀምጦ እንዲያውም ለስኩዴቶ ፉክክር ቦታ ይዟልና ለዚህ ደግሞ ትልቁን ምስጋና መውሰድ ያለበት ብዙ በሰራው ልክ የማይመሰገነው ቺሮ ኢሞቢሌ አሁን የጣሊያን ሴሪያ ከፍተኛ ጎል አግቢነቱን እየመራ ነው ካፖካኖኔሪ የሚሉትን ማለት 20 ጎሎች አሉት ቡድኑ ካስቆጠረው ላሲዮ ካስቆጠራቸው 41 አጠቃላይ ጎሎች 49% ያስቆጠረው ኢሞቢሌ ነው በሊጉ ላይ የትኛውም ጎል አግቢ ክሪስቲያኖ ሮናልዶ እንኳን ቢሆን ቡድኑ ካስቆጠራቸው አጠቃላይ ጎሎች 49% አልደረሰም
CR7 በጁቬ አሁን ጁቬ 37 ጎል ነው ያስቆጠረው ክሪስቲያኖ 14 ጎል ነው ያለው 38% ማለት ነው ከአጠቃላዩ ጎል ድርሻው 38% ነው ይሄኛው ግን 49% ነው ዘላለም እንደዚህ ሆኖ የኮንትራቱ ጉዳይ አሁን ገና ኮንትራት ማራዘሚያ ሰሞኑን ነው ስምምነት ላይ ተደረሰው የጣሊያን ጋዜጦች እንደሚሉት ለኢሞቢሌ 2.4 ሚሊዮን ፓውንድ በአመት ደሞዛው የሚያገኘው በአዲሱ ኮንትራት እና ይሄ ቺሮ ኢሞቢሌን ስንት አመት እንግዲህ ይሄ ስም ሲጠራና ዘንድሮ ደግሞ በላሲዮ በጣም ጉልህ የሆነ አስተዋጽኦ ነው ያበረከተ የሚገኘው ኤሲ ሚላን እና ቶተናም ሊገዙት በተለይ ኤሲ ሚላን ለዝውውሩ በጣም ፈልጎት ነበር ለዚህም ይመስለኛል ላሲዮች ለኮንትራቱ ማራዘሚያ የተሯሯጡት ኮሪየሮ ዴሎ ስፖርት እንደሚለው እንግዲህ 2.4 ሚሊዮን ዩሮ በአመት በእንግሊዝ እግር ኳስ ላይ አሁን በፕሪሚየር ሊግ ይሄ አመታዊ ክፍያ የአንድ አቨሬጅ ተጫዋች ከፍ ያለ ደረጃ ላይ እንደዚህ ጎል የሚያስቆጥሩ ተጫዋቾች ደሞዝ አይደለም የሚገባውን ክብር አላገኘም ኢሞቢል የሚባለው ለዚህ ነው እንግዲህ 119 የሴሪያ ጎሎች አሉት እስካሁን ድረስ ለዘንድሮ 20 ጎሎች አሉት በሴሪያው ግን ለላዚዮ በሴሪያ ያስቆጠረው 119 ጎል በአጠቃላይ በሴሪያው ላይ ያስቆጠረው በደረጃ ሁሉ ያስገባዋል አሁን ማን ነው ብዙ ያስቆጠረ የሚባለው ፋቢዮ ኳግሪያሬላ ነው 158 ጎል ዝላታን ኢብራሂሞቪች አሁን ወደ ሚላን ተመልሷል ኢብራ 123 አለው ጎንዛሎ ሂጓይን 122 አለው ኢሞቢሌ 119 አለው 0.57 ጎል በጨዋታ ማለት ነው እሱ ነው እንግዲህ ላዚዮን የጎሉን ሸክም ሁሉ የተሸከመው ዘላለም ግን እሱ ብቻ ግን ነው ማለት አይቻልም የቡድን ጨዋታ ስለሆነ በንጽጽር ርካሽ ዋጋ ያላቸው ተጫዋቾችን ያሰባሰበው ላዚዮ አሁን በቅጡ ተቀናጅቷል በ352 በሲሞኔ ኢንዛጊ በጥሩ ሁኔታ ተቀናጅቶ ነው ይሄንን ፉክር ተከታታይ ድል ያስመዘገበ ያለውና ሉዊስ አልቤርቶ በሊቨርፑል አልሆነ ያለው በዛ ክለብ በላሲዮ ጥሩ አማካይ ሆኖ ያገለገለ ነው የሚገኘው እንዲያውም አሁን ዘንድሮ 11 አሲስት አለው ይሄ ተጫዋች ሰርጌይ ሚሊኮቪች እንደዚሁ የፈጠራ ብቃቱን በላሲዮ በጣም ያሳየ ነው የሚገኘው ሉካስ ሌቫ ይሄም የሊቨርፑል የቀድሞ ተጫዋች ነው ሉካስ ሌቫ በሊቨርፑል በነበረበት በ6 ቁጥር ቦታ ላይ ጥሩ ዲስትሮየር ነበር እና አሁን በጣሊያን ሴሪያ በላሲዮ ተመሳሳይ ስራ እየሰራ ከኋላ ሆኖ በአምስቱ ተከላካዮች ወደ ኋላ ትንሽ አምስቱ አማካዮች ወደ ኋላ መለስ ብሎ የአማካይነቱን ስራ እየሰራ የማጥቃት የመከላከል ሚዛኑን እየጠበቀ ላዚዮን ለዚህ ክብር አድርሶታል እንግዲህ ላዚዮ ነገ ከሳምፕዶሪያ ጋር ነው የሚጫወተው እሁድ ነው ደግሜ ልታረም እሁድ ነው የሌቼና የኢንተር ሚላን ጨዋታ ሌቼ እንዳልከው ስንተኛ ነው 17ኛ ነው ኢንተር ሁለተኛ ነው ነገር ግን የሌቼ 17ኛነት ሳይሆን ወይም የኢንተር ሚላን ለዋንጫ ተፎካካሪነት ሳይሆን ከዚህ ጨዋታ በስተጀርባ ያለው ታሪክ በተለይ በአንቶኒዮ ኮንቴ ላይ በብዛት የሚያጠነጥን ነው ኮንቴ ታዲያውን ኢንተርን ያጠናከረ ይገኛል በዚህ በጃንዋሪ የዝውውር መስኮትም ሌቼ ግን አሁን ማን የሚደግፍ ይመስላል ምክንያቱም ያው የጁቬ ዋንጫ እንዳይበላ ይፈልጋሉ ጥላቻ አላቸው ጁቬ ላይ ኢንተር ደግሞ እንዲበላ ይፈልጋሉ ኢንተር ግን ያው ሳይሆን አንቶኒዮ ኮንቴ አለ ስለዚህ ለላዚዮ የሚደግፍ ይመስላል ለኢሞቢሌ ያጨብጭቡ በቃ እንግዲህ ላዚዮ በዚህ ይቀጥላሉ ቅድም አድማጮቻችን በጣም ጠቃሚ አስተያየት ሲሰጡን ነበር የሻምፒዮንሺፕ ራኒን የምንለው የሲዝኑ የመጨረሻዎቹ ሳምንታት ላይ ዋንጫ የማሸነፍ አእምሮ በጣም አስፈላጊ ነው ልምድ ያስፈልጋል ማለት ነው እና ጁቬ ደግሞ በዚህ ላይ የዋንጫ አሸናፊ ተጫዋቾች በብዛት ያሉት ስለሆነ ያ ሊጠቅመው ይችላል የኢንተር አካሄድ እስከዛ ይዘልቃሉ የምንመለከተው ነው ለላዚዮ ግን በጣም ከባድ ነው እስከዛ ድረስ መዝለቅ ግን ኢንተር ደግሞ አሁን ራሱን እያጠናከረ ነው አሽሊ ያንግ 1.3 ሚሊዮን ዩሮ ከማንቸስተር ዩናይትድ ኦሊቪዬ ዢሩ ከቼልሲ እንዴ ግን ምንድነው የፕሪሚየር ሊግ ተጫዋቾችን ነው የሚሰበስበው ትላለ ሮሜሎ ሉካኩና አሌክሲስ ሳንቼዝ አሉ በቡድኑ ውስጥ ክሪስቲያን ኤሪክሰንም ኢንተር ሚላን ነው ፌቨራይት ሊዘዋወር ይችላል ወደ የተባለው የሚጠበቀው በዚሁ ሁሉም እነዚህ አሁን የጠቀስኳቸው የፕሪሚየር ሊግ ተጫዋቾች ናቸው እሱ በፕሪሚየር ሊግ እያለ የሚያቃቸውን ተጫዋቾች በኋላም ደግሞ ወደ ኢንተር ከተዘዋወረ በኋላ ያስፈልጉኛል እያለ ካዘዋወራቸው በተጨማሪ እንደገና ሌሎችንም ለማምጣት ጥረት ያደረገ እንደሆነ ነው አንቶኒዮ ኮንቴን የምንረዳው ዘላለም እንግዲህ አሁን ሰሞኑን በሰጠው መግለጫ እንኳን ለተጫዋቾች ዝውውር ከፍ ያለ በጀት አለ ብላችሁ የምታስቡ ከሆነ ገንዘብ የለንም ጨርሰናል ሲል ነበር
አቁማዳውን አሟጠናል ሲል ነበር። ግን 1.3 ምንም አለ አይባልም። የለኝም እያልክ በራሱ በክለብ ደረጃ 1.3 2 ሚሊዮን ማውጣት እንዳለ ማውጣት ነው የሚቆጠረው ለነ ኢንተር ለነዚህ ለትልልቅ ክለቦች። ግን የክሪስቲያን ኤሪክሰን ጉዳይ እሱ ገና ያልተፈጸመ ነው። ትኩረት ይፈልጋል። ቶተናም ያጠዋል፣ ኢንተር ያገኘዋል። ይሄ ዝውውር ከተፈጸመ ግን ይሆናል ወይ እስከ መጨረሻው ማየት ይኖርብናል ማለት ነው። እንግዲህ የጣሊያን ሴሪያ ዘንድሮ በዚህ አጓጊ ሁኔታ በ3 ፈረሶች እሽቅድምድምነት የሚጠቀሰው አታላንታ ግን 35 ነጥብ ነው ያለው ዘላለም። ግን የዚህ የጋስፔሪኒ ቡድን አታላንታ አስቆጠረ በሚለው ወይም በቤስት አታክ አሁንም አንደኛ ነው። ብዙ ጎሎችን ያገባው ቡድን ደግሞ አታላንታ ከሌሎቹ ጠንካራ ክለብ ነው። ግን ነጥቡ ላይ ግን ያው ከፊት ማስቆጠር ብቻ ሳይሆን ከኋላም ጠንቀቅ ካላልክ አይሆንም። ፊት ከሆነማ ምን በዚህ 7 ነጥብ ርቀት ላይ ነው የሚገኘው ከላዚዮ ከሶስተኛው ላዚዮ ደግሞ አንድ ጨዋታ በእጁ ላይ አለ። ይሄን ጨዋታ ካሸነፈ እንግዲህ ወደ 45 ይጠጋል። 48 46 እና 45 ሊሆን ነው ማለት ነው። የበለጠ ከአታላንታ ያርቀዋል። ስለዚህ የሶስት ፈረሶች እሽቅድምድም በሚለው ለጊዜው ያስኬደናል። ይሄስ አድማጮቻችን የጣሊያን ሴሪያን ዛሬ በሰፊው ተመለከትን። አብራችሁ ናችሁ ስለተከታተላችሁ ከልብ እናመሰግናለን። የብስራት ስፖርት የዕለተ አርብ አጋሮቻችን ደግሞ ወጋገን ባንክ የብልጽግናው አጋር፣ ፍቅር ውሃ ፍቅር ለተጠማ፣ ራይድ ትራንስፖርት ለፍላጎቶ 8294 አለለው፣ እምቢልታ ሆቴልና እምቢልታ ሲኒማ ለቤተሰቡ መዝናኛ የተሰማማ አዲስ እይታ ሻማን ለገበያ አቅርቦላችኋል። በ0978 21 21 21 ላይ ተደውሉ ታገኙታላችሁ። እንዲሁም ሌላው አጋራችን ደግሞ ኤልጌል ሆቴልና ስፓ ነው። ዘመናዊ ደረጃውን የጠበቀና ከፍ ያለ ጥራት ያለው አዲስ ሆቴል ነው። አጋሮቻችንን ከልብ እናመሰግናለን። ከስንብት በፊት አንድ ክሬዲት ልስጥ። ይሄን አሁን ቀደም ሲል ያቀረብኩላችሁን ታሪክ እንደ ወትሮ ከተለያዩ ምንጮች ሰብስበን አይደለም የነገርናችሁ። በመሃል አንዳንድ መረጃዎች ከሌላ ምንጭ ተገኝተው ሊሆን ይችላል ከሰማናቸው ካየናቸው። ግን ዴቪድ ጌልድማን የተባለ ጸሐፊ ካቀረበው ጽሑፍ ይሄንን ካቀረበው ዘገባ ነውና ይሄንን ምንጩን መጥቀስ ስለሚያስፈልግ አድማጮቻችን ብስራት ስፖርት ተጠናቋል። መንሱር አብዱልቀኒና ዘላለም ሙላቱ አብረናችሁ ነበርን። እሁድ 2 ሰዓት ላይ በሌሎች ጉዳዮች እንገናኛለን። እንግዲህ ቀሪ ሰዓቱን ደግሞ ኤልሳ ሰፋ ፋሽን ነው በብስራት ትቀጥላለች። መልካም የከተራ በዓል፣ መልካም የጥምቀት በዓል ይሁንላችሁ። መልካም ቀን። ቻው። 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 መልካም ቀን። ቻው።